ሃሌሉያ ይባረክ። መጽሐፍ ቅዱሳችንን የያዝን ማቴዎስ ወንጌል ምዕራፍ 4 ላይ እናወጣለን። በዚህ በአራተኛው ምዕራፍ ላይ ዛሬ ጌታ ይረዳናል። ፈታኙም ቀረበ በሚል ሐሳብ አንዳንድ መንፈሳዊ የሆኑ የህይወታችንን የጥንቃቄ የሚሹ አቅጣጫዎችን ከክርስቶስና ከደረሰበት ፈተና ጋር አያይዘን አንዳንድ ሐሳቦችን እንመለከታለን። ቀጥሎ ደግሞ በአሸናፊ ህይወት ጽድቅን በመጠበቅ ድፍረት ውስጥ ቀጣይ ሳምንታችንን ደግሞ እናጣጥማለን። ክብር ለጌታ ይሁን። ሃሌሉያ። ይሄ የማቴዎስ ወንጌል ምዕራፍ 4 ላይ በቀጥታ የሚነግረን ክርስቶስ ኢየሱስ ከተጠመቀ በኋላ ከውሃ ከወጣ በኋላ በቀጥታ በመንፈስ ቅዱስ አማካኝነት ወደ ምድረ በዳ እንደተንቀሳቀሰ ወይም መንፈስ በዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ብሎ የሚናገርበትን ታሪክ የምንገናኝበት ቦታ ነው። ክርስቶስ ኢየሱስ በማቴዎስ ሳቤ ራሱ ማቴዎስ ይህንን ደብዳቤ በሚጽፍበት ጊዜ እንደ ተደራሲያን አድርጎ አስቦ ቀለም ነክሮ የሚጽፍላቸው ተደራሲያኑ አይሁዶች ናቸው። የሱ ዘር የሚመሳሰሉት አይሁዶች ናቸው። እና እነዚህ ሰዎች ስለ መሲሁ ያላቸው እውቀት አላቸው። ስለ መሲሁ እውቀትና ትንቢት ቃል አላቸው። እንደገና ስለ መሲሁ ሲመጣ ምን ሆኖ እንደሚመጣ እውቀት አላቸው። በተለይ እስራኤላውያን መሲሁን አስ ኪንግ ስታንዳርድ ይጠባበቁታል። ምክንያቱም ብዙ ትንቢቶች ስላላቸው እነሆ ንጉሥሽ በአህያይቱ ውርንጭላ ላይ ተቀምጦ ወደ አንቺ ይመጣል የሚል የተስፋ ቃል እጃቸው ላይ አለ። እንደገናም ደግሞ በሚልክያስ ምዕራፍ 3 ላይ የምትጠባበቁት ጌታ ምን ያደርጋል? ድንገት በመቅደሱ ደግሞ ይመጣል ብሎ ሁለት አመጣጥን ይሄ መሲህ እንደሚመጣ እስራኤላውያን ጥቆማላቸው። የመጀመሪያው እንደ ኪንግ ይመጣል ነው። ንጉሥ ሆኖ ይመጣል ብሎ ድገሙት እንደገና ነቃብላችሁ ስሙኝ። ንጉሥ ሆኖ ይመጣል ብሎ ይሄ መጀመሪያው ነው። እስራኤላውያን በሁለት የማንነት አመጣጥ ይህን መሲህ ይጠባበቁታል። ሁለተኛው ግን ወደ መቅደሱ ደግሞ ይመጣል ሲል ንጉሥ ወደ አገዛዝ ወደ ግዛት ነው የሚመጣው። ካህን ደግሞ ወደ መቅደስ ነው የሚመጣው። ስለዚህ መሲሁ በሁለት አይነት ማንነት እንደሚመጣ የተስፋ ቃላቸው አስረድቷቸዋል። ለዚህ ጥበቃ አንቅቷቸዋል። አንዱን መሲህ እንደ ንጉሥ ይጠብቁታል። ያንኑ መሲህ ደግሞ እንደ ካህን ወይም እንደ ሊቀ ካህን ይጠባበቁታል። ክብር ለእግዚአብሔር ይሁን። አሜን ናቸው። ስለዚህ መሲሁ በሚመጣበት ጊዜ እነዚህ ሁለት ማንነቱ በመገለጥ ውስጥ እውን የሚያደርጋቸው ማንነቱን የሚያንቀሳቅስባቸው የማንነቱ ተስፋ ቃል ፍጻሜዎችና ትኩረቶች ናቸው። ንጉስነቱ እንደገና ካህንነቱ። ክብር ለጌታ ይሁን። አሁን ይሄ ፈተናውንም ስትመለከቱ እሱ በሆነውና በሚጠበቅበት ማንነቱ ላይ ያጠነጠነ የፈተና አይነት ነው ዲያብሎስ ይዞ የመጣው። እንደ ንጉስ የዓለምን ነገስታት ክብር አሳይቶ የንግስና ማንነቱን አቢዩዝ እንዲያደርግ ሲፈተን ትመለከታላችሁ። በመቅደስ ጫፍ ላይም ደግሞ አቁሞ በመንፈሳዊ ዓለም ላይ ያለውን ማንነት እንዲፈተንበት አድርጎ ሁለቱንም ማንነቱን የሚያስረዱ ክልሎቹን ለፈተና ጠላት ሲጠቀምባቸው ትመለከታላችሁ። በመሰረቱ የሌላችሁንና ያልተሰጣችሁን ሰይጣን አይዋሻችሁም። የእናንተ ባልሆነው ነገር ደግሞ አይፈትናችሁም። ምክንያቱም ኃላፊነት ባልተሰጠ ቦታ ላይ በምንም ታምር ሰይጣን ፈታኝ ሆኖ ወደ አንተ አይቀርብም። አለኝ የምትሉትና ነኝ የምትሉት ነገር የመፈተኛችሁ ሴንተር እንደሆነ መርሳት የለባችሁም። ዛሬ ይረዳናል። ፈታኙ ይቀርባል፣ ግን በዜሮ ይወጣል። አሜን ናቸው። ያ ሌላው ክርስቶስ ኢየሱስ ማን ነው የሚለውን ነገር አዲስ ኪዳን በተለይ በማቴዎስ እሳቤ ከተመለከታችሁ ክርስቶስ ኢየሱስን የሚያስቀምጥበት የማንነቱ መንገድ ገና ምዕራፍ 1 ቁጥር 1 ላይ የዳዊት ልጅ የአብርሃም ልጅ ብሎ ነው የሚጀምረው። የማን ልጅ? የዳዊት ልጅ። ለማንኛውም አይሁዳዊ የዳዊት ስትሉ ቀጥሎ የሚገባችሁ ከዳዊት ከጀመረ ንጉስ ነው የሚለው ነገር ቀጥሎ ይገባችኋል። ምክንያቱም የእስራኤል ንግስና ሀረግና መገኛ ምንጭ ሆኖ የተሰመረው መነሻ ሆኖ የተከፈተው የነገስታት ምንጭ ማን ወገብ ነው? የዳዊት ወገብ ነው። ስለዚህ ይህንን የሚያነቡ ሰዎች የዳዊት ልጅ ክራይስት ጂሰስ የዳዊት ልጅ ነው የሚለውን ነገር መስማት ከቻሉ አብሮ የሚገባቸው ነገር ምንድነው? ይሄ የዳዊት ልጅ የሆነው ክርስቶስ ኢየሱስ ማን ነው ማለት ነው? ንጉስ ነው የሚለውን ነገር አንባቢዎቹ ሲምፕሊ ይረዱታል። ክርስቶስ ንጉስ ነው፣ ሊቀ ካህናችንም ነው። አሜን አሜን። ይሄ እንግዲህ በአይሁዶች ኮንቴክስት ትንሽ ኮንፊውዥን የሚፈጠር ነው። ምናልባት ካሁን በፊት የዕብራውያን መጽሐፍ ስናነብ እንደዚህ አይነት ሊቀ ካህናት ያስፈልገናል ብሎ ሐዋርያ ጳውሎስ ስለ ክርስቶስ ሲናገር እንደ ማስረጃ አድርጎ ለአይሁዳውያን የጠቀሰው መልከጼዴቅን ነው። መልከጼዴቅ ማን ነው የሚለውን ነገር እዛ ጭቅጭቅ ውስጥ አንገባም። ግን በአንድ ዘመን
በአንድ ጊዜ በአንድ ማንነት ሁለት አገልግሎቶችን ደርቦ የያዘ ታሪካዊ ሰው እንደነበረ ግን ታሪኩ ይናገራል። ንጉስም ነው፣ ሊቀ ካህንም ነው። ክብር ለጌታ ይሁን። ይሄ እንግዲህ ወደ ሙሴ ሕግ ስታመጡት በአንድ ጊዜ ንጉስም ሊቀ ካህን መሆን በፍጹም አይቻልም። ንጉስ ለመሆን የዳዊትን ዘር መንካት አለብህ። ካህን ደግሞ ለመሆን የሌዊን ነገድ መንካት አለብህ። ከሌዊ ነገድ መሆን ሳያስፈልገው ማን መልከጼዴቅ ንጉስም ሆኗል፣ ካህንም ሆኗል። ልክ እንደዚህ አይነት ሊቀ ካህናት ደግሞ ያስፈልገናል ብሎ በአዲሱ ኪዳን ላይ ከሌዊ ነገድ መሆን ሳያስፈልገው ሊቀ ካህን መሆን ቻለ ክርስቶስ። አሜን ናቸው። እንደገናም ደግሞ በአንድ ጊዜ አንድ ሰው ካህን ከሆነ ንጉስ መሆን አይችልም፣ ንጉስ ከሆነ ካህን መሆን አይችልም። በአንድ ጊዜ ንጉስነትንም ካህነትንም ደርቦ ደግሞ ክርስቶስ ይዟል። አይሁዶች እንደዚህማ ይሄ አይነት እውቀትም ታሪክም ትምህርትም የለንም፣ ይሄማ የሐሰት ትምህርት ነው ብለው ጳውሎስም ወይም የዕብራውያን ጸሐፊን ሊሞግቱ ሲነሱ አይ ካሁን በፊት እኮ መጽሐፋችሁ ላይ አለ ከሌዊ ነገድ መሆን ሳያስፈልገው ምን የሆነ ካህን የሆነ ካህን ሆኖ ደግሞ ምንነት የደረበ ንግስናን የደረበ ደግሞ አለ ብሎ የሚያውቁትን መልከጼዴቅን ያስታውሳቸዋል። ስለዚህ ክርስቶስ እንደ መልከጼዴቅ የተባለው ከዚህ ማንነቱ አንግል ነው። ይሄ እድሜው ምናምኑ ዘራረጉ የሚሉ ጭቅጭቆ ሳትግቡ የተፈለገው እድሜው እናት አባቱ ሳይሆነው በአንድ ጊዜ ከሌዊ ነገድ መሆን ሳያስፈልገው ካህንም እንደገና ምን ንጉስም መሆን የቻለ አንድ የክርስቶስ የሩቅ ምሳሌ የሆነ መልከጼዴቅ በታሪክ ትናንትና ውስጥ አለላችሁ። ስለዚህ ክርስቶስ ካህን ነው ስንላችሁ ግራ ይግባችሁ፣ ከሌዊ ነገድ ውስጥ ስላጣችሁት ክህነቱ ግራ ይግባችሁ። ንጉስም ነው ስንላችሁ እንዴት ነው ባንዴ ንጉስም ካህንም ነው የምትለን የሚለው ግራ እንዳይገባችሁ። በታሪካችሁ ውስጥ እንደዚህ አይነት ሰዎች ነበሩ፣ በአንድ ጊዜ ካህንም ንጉስም የነበሩ። ክብር ለጌታ ይሁን። እንግዲህ ነኝ የምትሉት ነገር ሁልጊዜ በህይወታችሁ ፈተኛችሁ ታርጌት ነው የሚለውን ነገር በዚህ ደረጃ ከያዛችሁልኝ ክርስቶስ ጋር የቀረቡት ፈተናዎች በአብዛኛው ከማንነቱ ከኃላፊነቱና ከሹመቱ አንግል የተቃጡ የተቃኙና ያነጣጠሩ ፈተናዎች እንደነበሩ መጽሐፍ ቅዱሳችን ይናገራል። ጌታ የተባረከ ይሁን። ከዚያም ወዲያ ብሎ ምዕራፍ 4 ቁጥር 1 እንደዚህ ይላል። ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ምን አደረገው ወሰደው የሚል ጥያቄ ምንድነው ሐሳብ ያስቀምጣል መጽሐፉ። ከዚህ በፊት ምንድነው የሆነው ስንል ምዕራፍ 3 ቁጥር 3 ጀምሮ ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ብሎ ከዚህ መምጣት በኋላ ክርስቶስ ኢየሱስ በገሊላ በዮሐንስ እጅ ተጠመቀ። ከውሃ ከወጣ በኋላ ወዲያውኑ ከውሃ የወጣው ማንነቱን መንፈስ በቀጥታ ወዴት ነው የወሰደው? ወደ ምድረ በዳ ነው የወሰደው። ይሄ ከውሃ መውጣትና ወደ ምድረ በዳ መወሰድ የሚባለው ነገር በታሪክ የኋላሾች ውስጥም እግዚአብሔር አምላክ በታሪክ ሂደቱ ሲጠቀምበት የነበረ የመንፈሳዊ አካሄድ መስመር እንደሆነ የምትረዱት ኢየሱስ የእግዚአብሔር ልጅ ከሚባለው መገለጥ ቀደም ብሎ የእግዚአብሔር ልጅ በሚል ማዕረግ የተጠሩ ነገር ግን በፈተና የወደቁ ሁለት አካላትን መጽሐፍ ቅዱሳችን ወደ ላይ ያስረዳናል። የመጀመሪያው አዳም ነው። አዳም የእግዚአብሔር ልጅ ነው። ክብር ለጌታ ይሁን። አሜን ናቸው። ማቴዎስ ያው የዳዊት ልጅ ብሎ ይጀምራል። ሌሎች ወንጌላት ደግሞ ከታች ይመጡና የአዳም ልጅ የእግዚአብሔር ልጅ ብሎ ይዘጉታል። ስለዚህ ሐረጉ ስትመለከቱ አዳም የማን ልጅ ነው? የእግዚአብሔር ልጅ ነው። ይሄ አዳም የእግዚአብሔር ልጅ ነው ስንል ልክ በእግዚአብሔር ልጅ የእግዚአብሔርን ሞገስ የእግዚአብሔርን ስልጣን የእግዚአብሔር ወክሎ በተገለጠበትና በግዛት ውስጥ እንደ ገዢ በተንቀሳቀሰበት ትናንትና ላይ ልክ መግዛት ሲጀምር ፈታኙ ቀረበ። ይሄ በአዳም ውስጥ ያለ የእግዚአብሔር ልጅነት በፈታኙ ፈተና የወደቀ ልጅነት እንደሆነ የመጽሐፍ ቅዱስን ታሪክ ስለምታውቁ ሲምፕል ይገባችኋል። ይሄኛው ልጅነት ተፈትኗል፣ ግን ፈተናውን ማለፍ አቅቶት ወድቋል። የቀረበለት ፈተና ምንድን ነው ካላችሁ አገዛዙን ማንነቱን ምክንያት ያደረገ ነው። ይሄ ሰው ገዢ ነው። ነገር ግን ግዛቱ የመነጨበት ደግሞ እግዚአብሔር የሚባል የበላይ አለው። እንደፈለገ አይገዛም። እንደ ስልጣኑ ሰጪ ባለቤት ፈቃድ ይገዛል። ወደ አዳም መጥቶ ያደረገው ነገር ምንድን ነው? እግዚአብሔር አገዛዝ ስር ህይወትን ማንቀሳቀስ ማንነትን፣ ገዢነትን፣ ኦቶሪቲን የሰጠው እግዚአብሔርን አክብሮ ይገዛል ወይስ ደግሞ በእግዚአብሔር ያገኘውን ገዢነት ያለ እግዚአብሔር ይጠቀመዋል የሚባለው ፈተና ማለት ይሄ ነው። እግዚአብሔር ይሰጣል። ከዛ የሰጠን ነገር ያለ ሰጪው ነው የምታንቀሳቀሰው ወይስ እንደ ገዢው ፈቃድ ነው የምታንቀሳቀሰው? የህይወት ፈተና ማለት ይሄ ነው። ትዳር ይሰጣል፣ ስልጣን ይሰጣል፣ ገንዘብ ይሰጣል፣ ምንም ይሰጣል።
አንተ ጋር ያለ አንቺ ጋር ያለ ነገር ሁሉ ምንጭና ባለቤት አለው። ክብር ለእግዚአብሔር ይሁን። ፈተና መፈተኛችሁ የሆነው የተቀበላችሁት ነገር አይደለም። ያ የተቀበላችሁትን እንደ ሰጪው ሐሳብ ነው የምታንቀሳቀሱት ወይስ ከሰጪው ሐሳብ ለይታችሁ ነው የምታንቀሳቀሱት? በሚለው መካከል ነው ልጅነት ቴስት የሚደረገው የሚፈተነው። ስለዚህ አዳም ከእግዚአብሔር ጋር እንደ እግዚአብሔር ፈቃድ እንዲገዛ ከተለቀቀ በኋላ ወደ ገነት የገባው ሰይጣን በቀጥታ ነው ከዚህ ገዢነቱ ጋር እና ግዛቱን፣ ኃላፊነቱን፣ ስልጣኑን፣ ፈቃዱን ያለ እግዚአብሔር ፈቃድ ለማንቀሳቀስ በሚያነቃቃ የፈተና ቃላት ወደዚህ ሰው ተጠጋ። ታሪኩን ታውቃላችሁ። በሚያሳዝን ሁኔታ አዳም እንደ እግዚአብሔር መሆን በሚባል ማንነት በኩል እንደ እግዚአብሔር ፈቃድ ከመሆን ይልቅ እንደ ራሱ እንደ እግዚአብሔር መሆን የሚባል የተሳከረና የተዛነፈ ፈተና ውስጥ ወደቀ። ከግዛቱም ከመልኩም ከገዥነቱም ሲባረር ትመለከታላችሁ። ለዚህ ፈተና የቀረበለት ምንድነው? ይሄንን ብትበላ የሚል ነው። እግዚአብሔር አትብላ ካለ አይ ያለህ እኮ እንደሱ እንዳትሆን ስለፈለገ ነው። አትብላ በሚል ትእዛዝ ውስጥ የቀነሰብህ ያሳነሰብህ ነገር አለው። ብትበላ እግዚአብሔር እንዳለህ የምትሞት አይደለም የምትሆነው። እንደ እግዚአብሔር ክፉና ደጉን የምታውቅ ኦልሞስት ተጨማሪ አራተኛ ሥላሴ ትሆናለህ ነው። ገብታችኋል? እንደማን ትሆናለህ? እንደ እግዚአብሔር ትሆናለህ የሚል ምክርን የመከረው። አሁን አዳም ይህን ነገር ሲበላ ዋናው ትልቁ ኃጢአት መብላቱ ሳይሆን እንዳይበላ የተከለከለበትን እሳቤ ላይ አጌንስት ነው የሆነው። እግዚአብሔር አትብላ ሲለው እያጎደለው አይደለም። ሕይወት እሱ ጋር በዘላቂነት የምትቀጥልበትን ገዥነቱን ሳይጠማ ውሎ የሚድርበትን ያለ ኃጢአት ከእግዚአብሔር ጋር ያለ ኩነኔ መኖር የሚችልበትን ያንን እድል የሚያስቀጥል ትእዛዝ ነበር የሰጠው። በሚያሳዝን ሁኔታ ያንን በመብላት ያሰበውን እግዚአብሔርነት ሳይሆን ከእግዚአብሔር ፈቃድና ገነት ከሚባል እግዚአብሔራዊ ግዛት ሲገፋ ትመለከታላችሁ። ይሄ መጀመሪያው የከሸፈው የእግዚአብሔር ልጅነት ነው። ሁለተኛ የእግዚአብሔር ልጅነት በአብርሃም በኩል እግዚአብሔር የመሰረታት የእስራኤል ማህበረሰብ ናት። ክብር ለጌታ ይሁን። ታስታውሳላችሁ እስራኤላውያንን በግብጽ ባርነት በነበሩበት ጊዜ ለፈርዖን በሙሴ እጅ በኩል የላከው አንድ መልእክት ይህንን ቃል ልጅነትን የሚያደምቅ መልእክት ነበር። ምንድነው የሚለው? ሂድና ለፈርዖን እንዲህ ትለዋለህ፣ እስራኤል የበኩር ምኔ ነው ልጄ ነው። ስለዚህ ልጄን ምን አድርገው ልቀቀው የሚል እግዚአብሔር ልጅ አለኝ ብሎ ወደ ግብጽ ማህበረሰብ አንድን መልእክተኛ ነፃ ለማውጣት ዓላማ ቀብቶ ሲያንቀሳቅስ ትመለከታላችሁ። እንግዲህ እስራኤል ሁለተኛዋ የማለች ናት፣ የእግዚአብሔር ልጅ ናት። ዓላማዋ ምንድነው? እግዚአብሔር ልጅ ማለት ለእግዚአብሔር ፈቃድ የነቃ እግዚአብሔር መንግስቱ ነው የሚዋቀር የእግዚአብሔርን ፈቃድ በተገለጠው ዓለም ላይ ለማስተዳደር ዓላማን አልሞ የተዋቀረ ማህበረሰብ ስያሜ ነው። ክብር ለጌታ ይሁን። እስኪ እግዚአብሔር ልጅ ነኝ ብሎ ድገሙት እንደገና። አሁን ተመልከቱ። ክርስቶስ ኢየሱስ ልክ ከውሃ ተጠምቆ ከወጣ በኋላ በቀጥታ የገባው መንፈስ ድራይቭ ያደረገው ወዴት ነው? ወደ ምድረ በዳ። ለስንት ቀን ነው? ለ40 ቀን ነው። ጾመ ጸለየ። ይሁዳ ምድረ በዳ መካከል 40 ቀንና 40 ሌሊት እንደ ጾመ መጽሐፍ ቅዱስ ይናገራል። ይሄን የሚመስል ጾም የጾሙ ከክርስቶስ ውጪ ሁለት ሰዎች አሉ፣ ሙሴና ኤልያስ ናቸው። ኤልያስም ለ40 ቀን ለ40 ሌሊት አንድ ጊዜ በበላው ከዛ መብላት ሳያስፈልገው በልቶ ጨርሶ ይሄዳል፣ ወደ እግዚአብሔር መገኘት ደርሷል። እንደገና ሙሴ ፍጥረታት የሚተዳደርበትን ሕግ ከእግዚአብሔር መቀበል ባስፈለገው ጊዜ በሲና ተራራ ላይ ለ40 ቀንና ሌሊት ምን አድርገዋል? ጾሟል፣ ጸልየዋል። አት ዘ ኢንድ ደግሞ የእግዚአብሔር ፈቃድ ያለበትን ሕግ ተቀብሎ ወርዷል። ከዛ በኋላ በታሪክ ሂደት እንድን የመሰለ 40 ቀንና 40 ሌሊትን የጾመ ማን ነው ካልን ክርስቶስ ኢየሱስ ነው በአዲስ ኪዳን። ክብር ለጌታ ይሁን። አሜን። አሁን በደም ስሙኝ። እስራኤል የእግዚአብሔር ልጅ ናት ብያችኋለሁ። የተገኘችው ከግብጽ ነው። ከግብጽ መካከል እግዚአብሔር የእግዚአብሔር ቁጣ ካለበት የእግዚአብሔር ጽድቅ በማይታወቅበት ሕጉም ስርዓቱም መቅደሱም ክህነቱም በማይታወቅበት የአብርሃም የይስሐቅ ያዕቆብ አምላክ የሚባለው እውነተኛው አምላክ በተረሳበት ክልል ውስጥ እግዚአብሔር አምላክ ለዚህ እውቀት የሚነቃ ለአብርሃም ለይስሐቅ ለያዕቆብ ለተወራው ስርዓት የሚደራጅ እንደገና እግዚአብሔር ለአባቶቻቸው ያሰበውን ሐሳብ እንዲያስቡ አድርጎ ለአባቶቻቸው ተስፋ ቃል ፍጻሜ እንዲደራጁ መንገድ እንዲጀምሩ ግብጽን እንዲለቁ የተፈለጉትን እነዚህን ሰዎች ፍለጋ ነው በሙሴ በኩል ለፈርዖን የልቀቅልኝን ትእዛዝ አስይዞ የላከው። እንግዲህ ሙሴ ፈርዖን ጋር ገብቶ የተናገረው ቃል ምንድነው? እስራኤል የምን ልጄ ነው? የበኩር ልጄ ነው። ስለዚህ ልጄ ምን ታደርገዋለህ? ትለቀዋለህ። ይሄ ተመልከቱ። የአንድ ማህበረሰብ መለቀቅ ብቻ አድርጋችሁ እንዳታስቡ፣ የልጅነት መለቀቅ ነው። ትልቁ ስርዓት ልጅነታዊ ኮንፊደንስ ሲታሰር ነው። ሰይጣን እግዚአብሔር ይምታው። አሁን
አንዳንድ ጊዜ በቤተ ክርስቲያኑ ሰዎች ዳግም ተወልደው የተካፈሉትን መንፈሳዊ ልጅነትና ድፍረት መልሰው ሊያጡበት በሚችሉ አይነት መንገድ ሲያጠቃቸው ብዙዎች ይታያሉ። ልጅ ናችሁ፣ አሜን። ልጅ ናችሁ። ልጅነታችሁን አታነኩ። ሲድኛለሁ ብሎ ልጅ ነኝ ብሎ ይህ በጣም መሰረታዊ ነገር ነው። አሁን ስሙኝ። ልክ እስራኤላውያን ከግብፅ እንደወጡ በቀጥታ የገቡት ውሃ ውስጥ ነው። አሜን። ግልጽ ነው። እንደወጡ የገቡት የት ነው? ውሃ ውስጥ ነው። ከውሃ ከወጣ በኋላ በቀጥታ የምትገባው ምንድነው? የ40ውን ቀን ምድረ በዳ ተጀምረዋል። የመፈተን ይሄ ከግብፅ ተለቀ በውሃ ውስጥ አልፈ የምትጀምረው አያችሁ፣ ዳግም ተወልደ አዲሱን ሰው ለብሰ የምትጀምረው ህይወት ይፈተናል። ልብ አድርጉ። መጽሐፍ ቅዱስ እግዚአብሔር ፈተነው አይልም፣ ፈታኙ ቀረበ ነው የሚለው። እግዚአብሔር ማንንም አይፈትንም። አሜን ናችሁ። ነገር ግን እንድትፈተኑ ይፈቅዳል። ልክ ኢየሱስ እንዲፈተን እንደፈቀደ፣ ልክ ኢዮብ እንዲፈተን እንደፈቀደ እግዚአብሔር አምላክ የሰጣችሁ ህይወት እንደተቀበላችሁለት ዓላማ በፈቃዳችሁ ታስቀጥላላችሁ ወይ ደግሞ የእግዚአብሔርን ሐሳብ ያለ እግዚአብሔር ለማስቀጠል ትደፍራላችሁ የሚለው ማንነታችሁ ይፈተን ዘንድ ይፈቅዳል። ይሄ አለባችሁ። አይፈትንህም፣ ነገር ግን ያ ህይወት እንዲፈተን ይፈቅዳል። ኢዮብ ጋር ፈቅዷል? አዎ ፈቅዷል። ክርስቶስ ጋር ፈቅዷል? አዎ ፈቅዷል። ክብር ለጌታ ይሁን። አሜን ናችሁ። ሃሌሉያ። ኦኬ። ልክ እስራኤላውያን ከግብፅ እንደወጡ በውሃ መካከል አለፉ። ይህንን አንደኛ ቆሮንቶስ 11 ላይ ስታነቡ ይህን የሚመስል ታሪክ ታገኛላችሁ። ሁሉም ሙሴን ይተባበሩ ዘንድ በደመና በባህር በታች ምን አደረጉ? ተጠመቁ። ስንቱ? ሁሉ። እዛ ጋም የነበሩት ሁሉ ማህበረሰብ ከግብፅ የወጣ ሁሉ ተጠምቆ እንደሚወጣ ጳውሎስ ሲያስታውስ ትመለከታላችሁ። በብሉይ ኪዳን ዝም ብሎ ባህር ተከፈለ ተሻገሩ የሚል ተአምራት ብቻ አድርጋችሁ እንዳታስቡ። ያንኑ መከፈልና ተአምራት ሐዋርያ ጳውሎስ እንዴት ተረዳው ብለን ስንጠይቅ እነሱ ከምድራቤቱ ግብፅ ተለቀው በባህር መካከል ነፃ አውጪውን እንዲተባበሩ፣ እንዲታዘዙ፣ እንዲገዙ አቅም የሚሰጣቸውን ይህንን የመጠመቅ ኪዳን በወንዞች መካከል በባህር መካከል አልፈው እንደሄዱ እኔና እናንተም በአይን የማትታይ ዓለም የምትባል ግብፅ አለች። በወንጌል ብስራት በሱ በኩል ከዓለም ወጥተናል። ነፃ አውጪው ክርስቶስን ለመተባበር ለመልበስ መልኩን ለመገናኘት ተጠምቀን አልፈናል። አሜን ናችሁ። ከዚህ በኋላ ያለው ቀጣይ ህይወታችሁ ነው። እንግዲህ አሁን ታኞ የሚጠጋው ማለት በውሃ ውስጥ ያላለፈን ማንነት አይፈትነው። ገብታችኋል? ይህን ማንነት ሊፈትነው ማቀረበ ፈታኙ ቀረበ። ይህንን ሁል ጊዜ ማሰመቻል አለባችሁ። ልክ ዘሴምቱ እስራኤል ነው። ክርስቶስ ኢየሱስም በመጥምቁ ዮሐንስ ምን አደረገ? ተጠመቀ። ተጠምቆ ከውሃ እንደወጣ የትም አልሄደም። ልክ እስራኤል ከውሃ እንደወጣ ለ40 ዓመት በምድረ በዳ እንደሄደ ኢየሱስም ተጠምቆ ከውሃ እንደወጣ ለ40 ቀን ወደ ምድረ በዳ መንገድ ጀመረ። አሁን ልብ አድርጉ። የእስራኤልም መንገድ 40 ቀን ነበር። በፈተና ሁለተኛውም ልጅነት ወደቀ። ሲፈታተኑ ትመለከታላችሁ። የተሰጣቸውን ገዥነት የተሰጣቸውን አቅርቦት እግዚአብሔርን አምነው ሳይሆን ይችላል እንዴ በሚል ሞገት። አንዳንዴ መፈታተንና ማመን ይለያያል። ብሊቭ ማድረግና ቴስት ማድረግ ይለያያል። እግዚአብሔር ስጋ ማብላት ይችላል አይችልም ስትሉ እያመናችሁ አይደለም፣ እየተፈታተናችሁ ነው። ይችላል። አንዳንድ ጴንጤዎች አሉ። አንዳንድ ነው ያልኩት፣ እዚህ የሉም። ጌታ ይባረክ። አንዳንድ ቦታ ነው ያሉት እና ምን ይላሉ? ዛሬ ካልተናገርከኝ በቃ ብዬ ነበር የመጣሁት ይላሉና ሳቄ ይመጣል። ባይናገራት ምን ልታረግ ነው? ይሄን ካላደረክማ የለህማ ይላሉና ሲያረግ ነው እንደ ያለው። ባያረግም ቢያረግም እሱ አለ። አሜን ናችሁ ወይ? እውነቴን ነው የምላችሁ። አበሻ በጣም ጎበዝ ነው፣ ደፋርም ነው። አንዳንዴ ድፍረቱ ልክ የለውም። ወይ ፍረድ ወይ ሲል ታዩታላችሁ። እና ካልፈረድክ ምን አደርግሃለሁ ነው? በልቤ ከሰጠው ከፍታ አወርድሃለሁ፣ በትምህርቴ ከሰጠው ከፍታ አሳንሳለሁ የሚል ነው። ወዳጆቼ እግዚአብሔር እኛ ጋር ተልቆ እንዲቀጥል ጥያቄዎቻችንን ሁሉ የመመለስ ግዴታ የለበትም። ባለሰጠም ነሳም እኛ እንዲሁ ከመስጠቱም ከመንሳቱም ውጪ ልኩ ገብቶን የምናመልክ ሰዎች ነን። አሜን ናቸው ወይ? የመታወቃል የተስፋ ቃሉን ይፈጽምም አይፈጽምም ከዛ ጋር አላገናኘውም። እግዚአብሔር ብቻው ልከኛ አምላክ ነው፣ የሚመለክ አምላክ ነው። ቴስት አላደርገውም። እችላለሁ ሲል ትችላለህ እንጂ እስቲ ከቻልክ እችን አርጋት አልልም። የእስራኤላውያን ጥያቄ ይሄ ነበረ። ታስታውሳላችሁ? ልክ ሲኡ የተፈተነበትን የሚመስል ፈተና ተፈትነው ወድቀዋል። እውነት ነው ባህር ከፍሏል አሉ። እውነት ነው መና አዝንቧል አሉ። ስጋስ ይችላል አሉ። ገብቷል? ትችላለህ አይባል መና ካበላ ቁርስ ምሳራት ሳያጓድል ካቀረበ ስጋ ሲያምር የኔ ጌታ ስጋ አምሮኛል ፈቃድ ከሆነ ስጠኝ እንጂ የሚባለው እልህ አስይዘህ
እልህ ይዘ ባህር ከፍለሃል መና አዝንበሃል that's good እስቲ ወንድ ከሆንክ እስቲ ደግሞ አድርጋት ስጋ ብላኝ ሲል ይሄኛው በእምነት የተደረገ ጥያቄ ሳይሆን ቴስት ማድረግ መፈታተን ስለሆነ እግዚአብሔር በልተውት በህይወት ያስቀጠላቸውን አይነት መና አይደለም የሰጣቸው። አያችሁ ከእምነት ጋር ሲሆን የምትበላው በህይወት ያስቀጥልሃል። ከመፈታተን ጋር ግን ሲሆን ሰብረው ነው የሚያልፈው። አያችሁ ሰግ ባፍንጫቸው እስኪወጣ አበላቸዋለሁ አለ። ምንድነው ልኬን የተፈታተኑት ነገር ግን ይጠፋሉ አለ። በጣም በሚያሳዝን ሁኔታ የጎረሱትን ሳይወጡ ነገር ግን እንደሚችል አይተው በዛ ችሎታ ግን ትምህርት ሳያተርፉ በምድረ በዳ እንደወደቁት መለከታላችሁ። ሁለተኛው የመጀመሪያው የእግዚአብሔር ልጅነት አዳም ነው። እዛው ገነት ውስጥ ፈታኙ ቀርቦ ፈተነው ወደቀ። ሁለተኛው ልጅነት የእስራኤል ልጅነት ነው። እግዚአብሔር አምላክ በምድረ በዳ በዚህ ፈተና ውስጥ እንዲፈተኑ ወደ ምድረ በዳ አንቀሳቀሳቸው። የ40ውን ቀን መንገድ ስንት ዓመት ሆነባቸው? 40 ዓመት። ልብ አድርጎ 40 ዓመት የእግዚአብሔር የጁል አይደለም፣ ታይም ቴብሉ አይደለም። 40 ዓመት የእግዚአብሔር ዓላማ አይደለም። የእግዚአብሔር ዓላማ ማንንም በ40 ቀን ማስገባት ነው። አሜን ናቸው። የታወቀ በ40 ቀን የእግዚአብሔር ሐሳብ ነው። ከዚህ ያለፈ ባይብላችን ውስጥ 40 ቀን ማለት ፈተና ቀን፣ የችግር ቀን፣ የቴስት ቀን ነው። 40 ቀን ይሄ ቁጥሩ ራሱ 40 የሚለው ነገር በሁሉ ቦታ ስትመለከቱት ከመከራ ጋር የሚገናኝ ነው። ትዝ ይላችኋል። ለምሳሌ የአሮን ነው የኖህ ዘመን ላይ የነበረው ዝናብ ስንት ቀን የዘነበው? 40 ቀን። ዲቫይን ጀጅመንትን የሚያሳይ ነገር ነው። በዚህ ውስጥ እንዲያልፉ የመለኮት ፈቃድ ነበረ። ብዙ 40 የምትሏቸው አሉ። ይዘውት የሚወክሉት ግን ታሪክ በጣም ደስ የሚያሰኝ ታሪክ አይደለም። ይህንን ነው ክራይስትም ያለፈበት። ይህንኑ ነበር ማናት እስራኤል እንድታልፍበት ያደረገው። ያንን ፈተና አሸንፋ ቢሆን ኖሮ እስራኤል ከግብጽ ወጥታ ከናን ለመድረስ የሚፈጅባት ጊዜ ስንት ነበር? 40 ቀን ብቻ ነበር። ነገር ግን ስለወደቀች ስንት ሆነ? 40 ዓመት ሆነ። ኦኬ ወደ ክራይስት ስናመጣው ልክ እንደነሱ ወንጌል በራፉ ላይ ክርስቶስን መናገር ይጀምራል። እስከ 12 ዓመት ድረስ ያለውን ታሪኩን ማለት የሆነ የተወለደ ሰሞን ብቅ ያደርግላችሁ። ከዛ በኋላ ንጉሱ ገለዋለሁ ሲል ደግሞ ወደ ግብጽ ይወስደውና ያጠፋባቸዋል። ከዛ 12 ዓመቱ ላይ ደግሞ ለበዓል ምናምን ብቅ ያደርገዋል። ከዛ 18 ዓመት ይደብቃችሁና ስንት ላይ ያመጣዋል? 30 ዓመቱ ላይ ብቅ ያደርገዋል። አሁን ይጠፋባችሁና ይገልጠዋል። ሆሴዕ ላይ እንደሚናገር ልጄን ከግብጽ ምን አደረኩት? ጠራሁት። ይሄ የሁለት አይነት አጠራር ነው። ማንም ልጅነት የሚጠራ ግብጽ ነው። የመጀመሪያው ልጅ ከግብጽ ተጠራ፣ ግን ፈተናውን ማለፍ ስላልቻለ ከሸፈ። ሁለተኛው ጂሰስ ከግብጽ ልጄ ተጠራ። የእግዚአብሔርን አጠራር ያረካ ተጠሪ ቢኖር ኢየሱስ ክርስቶስ ነው። እንደ እግዚአብሔር ፈቃድ ከግብጽ የወጣ በ40 ቀኑ ፈተና ሳይወድቅ ፈተናውን አሸንፎ ለጽድቅ ትውልድን ያበቃ የእግዚአብሔር አባትነት ሳይዛነፍ የለጠበት ልጅነት የኢየሱስ ልጅነት ነው። አሜን። የዚህ ልጅነት ውጤት ናችሁ። ክብር ለጌታ ይሁን። ሃሌሉያ። ኦኬ አሁን ኢየሱስ ክርስቶስ በመጥምቁ ዮሐንስ ይገለጥና ድንገት በቃ ከግብጽ ያወጣውና ይጠመቃል። ከተጠመቀ በኋላ በቀጥታ መንፈስ ቅዱስ ወደ ምድረ በዳ ለ40 ቀን በዲያብሎስ እንዲፈተን ምን አደረገው? ወሰደው ይላል። አሜን። 40 ቀን ያክል ከተወሰደ በኋላ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና ሌሊትም ከጾመ በኋላ ተራበ። ሲተራበ ብሎ አሁን ተመልከቱ። ፈታኙ የሚቀርብባቸው ወሳኝ ቦታዎች አሉ። የመጀመሪያው ሰልፍ የሆነው ግላቢ የሆነው ህይወታችሁ እጥረት ያለበትን ቦታ በትኩረት ራሱን ለመፈተኛ ሰሌዳ አድርገው ይጠቀመዋል። ማለት ሙላት የማይሰማችሁ ቦታ፣ ነገር እንዳረፈደ የሚሰማችሁ ቦታ፣ ጉድያለሁ የምትሉበት ቦታ፣ እንደ እግዚአብሔር ፈቃድ የጠየቃችሁት ፈጥኖ ያልተመለሰ የመሰላችሁ ብቻ ዋቴቨር ጉለት ረሃብ ማለት የአንድ ነገር ማነስ የአንድ ነገር መጉደል ነው። በትክክል መሲሁ ምግብ በሚያስፈልገው ጊዜ ፈታኙ መጣና ኖርማል ምግብ አይደለም ያመጣለት። አንተ የእግዚአብሔር ልጅ ነህ አለው። ማንነቱን ኦቶሪቲውን ሚስሊድ የሚያደርገውን አይነት ፈተና ለመሲሁ ሲያመጣለት ተመለከታላችሁ። በደም ስሙኝ። እዚህ ጋር
ሁለቱ ፈተናዎች ከኃላፊነቱ አንግል ምን ያቀነቀኑ ፈተናዎች ናቸው። ከኃላፊነቱ አንግል ራሱ መለኮትን የሚከዳደርበትን ፈተና ነው። የመጀመሪያው ፈተና ግን ኦቶሪቲውን የተሰጠውን ስልጣኑን ገብቷቸዋል እንደ እግዚአብሔር እንደ አባቱ ፈቃድ ሳይሆን ለጊዜያዊ ምኞቱ ሺፍት እንዲያደርግ ዓላማን ያለመ ፈተና ነው። የመጀመሪያው ፈተና ምንድነው የሚለው? ኢየሱስ ተርበሃል ይለዋል። አዎ 40 ቀን አልበላህም። አዎ ሌሊትም አልበላህም። አዎ አደገኛ ጾም ላይ ነው የከረምከው። ስለዚህ ምን አድርገዋል? ርቦሃል። ተመልከቱ፣ ያልተራበበት ቦታ፣ ፍላጎት የሌለበት እጥረት ያላገኘ ቦታ ላይ ብዙ ጊዜ ተፈተነው። ተርበሃል። አዎ ስለዚህ እነዚህን ድንጋዮች ምን አድርጋቸው? ዳቦ እንዲሆኑ አድርግና እንብላቸው። አንዳንድ ኮሜንተሪ ሳገላበት በይሁዳ ምድረ በዳ ያሉት ድንጋዮች አይሁዳውያን አሁንም ካልቸር በዛን ዘመን ዳቦ ሲጋግሩ የሚጋግሩበት አይነት ቅርጽ አላቸው። ከዛ አይነት ቅርጽ ጋር እነዛም ድንጋዮች ይመሳሰላሉ እና በቀጥታ እነዚህን ድንጋዮች ሲል ስታያቸው ምን ይመስላሉ? ዳቦ ቤት ያሉ አይነት የዳቦ አይነት ናቸው። ቁጭ ቁጭ ያሉ ዳቦች ናቸው እና እሱን ነው የሚነግረው። እነዚህን ዳቦ የሚመስሉ ድንጋዮች ምን አድርጋቸው? ይህን የሚያነቡ ሰዎች ያውቁታል። ምድረ በዳ ሲባሉ የራሳቸውን ምድረ በዳው የማቴዎስ ተደራሲያን ያውቁታል። እነዚህን ድንጋዮች ዳቦ አድርጋቸው ሲባል እነዛ ድንጋዮች ዳቦ እንደሚመስሉ ያውቃሉ። ግን ዳቦ ይመስላሉ እንጂ ምን አይደሉም? ዳቦ አይደሉም። ስለዚህ ዳቦ አይደሉም ግን ዳቦ ይመስላሉ። ስለዚህ ዳቦ ስለሚመስሉ ምን አድርጋቸው? ዳቦ አድርጋቸው ብለው የልጅነት ኦቶሪቲውን የማድረግ ስልጣኑን ምን እንዲያደርግ እንደ አባቱ ፈቃድ ሳይሆን እንደ ግላዊ ጊዜያዊ እጥረቱን እንደ መሙያ ምክንያትና ሶርስ አድርገው እንዲጠቀም ዲያብሎስ ሲፈትነው ትመለከታላችሁ። እንደዚህ ካለ ፈተና እግዚአብሔር ጠብቃችሁ። አንዳንዴ በጉለት ነው ያለኸው ግን ወንበር ስልጣን ላይ ነው ያለው። አንዳንዴ ጎላሃል ነገር ግን የሆነ ሰለሜ ከተጫወት ከዛ ጉለት ባጭሩ ሊያስወጣ የሚችል መልካም ነገር እጅ ላይ አለ። እዛ ታይም ላይ ፈታኙ ይቀርባል። ስትራቡ ጠብቆ የፈተና ክላስ የሚመድብ ክፉ የተመታ ይሆን። የእጥረት ቀናችሁን ጠብቆ የተራባችሁበትን ቀን ጠብቆ ነገር ጎሎኛል የምትሉበትን ቀን ጠብቆ ጉለታችሁን መፈተኛችሁ የሚያደርግ የዛሬ እጥረታችሁን ጊዜያዊ እጥረታችሁን በቋሚነት መልሳችሁ ማታገኙትን አይነት ማንነት ሉዝ እንድታረጉበት የሚጠቀም የፈተና አይነት ነው። እግዚአብሔር ከዚህ አይነት ፈተና ክፉ ቀናችሁን ጠብቆ ከሚጠጋ ፈታኝ እግዚአብሔር ጠብቃችሁ። በኤሳው ላይ የሆነው ይሄ ነው። አዳኝ ነው፣ ያድናል፣ ዱኩላ ይገላል፣ ሚዳቆ ይገላል። አያችሁ ቁርስ መሳራቱ ስጋ ነው። እየቀቀለን እየጠበሰ የሚበላ ማንነት ነው ያለው። አንድ ቀን እርሙን አደናጣ ራበው። ስለዚህ ያዕቆብ ያችን ቀን ተጠበቀና የተራበባትን ቀን ተጠብቆ በምስር ወጥ በእንባ ቢፈልገው መልሶ የማያገኛትን የከበረ ስያሜውን ሉዝ አደረገው። ጊዜያዊ እጥረት ዘላቂ መልካችሁን እስኪረብሽ ድረስ የሚፈትን ክፉ ከትዳራችሁ ከህይወታችሁ የተበተነ ይሆን፣ እስኪ የተመታ ይሆን በሎ። በጣም መጸለይ ያለባችሁ ነገር ይሄ ነው። ገብቷችኋል? የአንድ ቀን ረሃብ እንዳይታገስ ያደረገ ችኩልነት ምን አደረገው? ይሄን ሰው መልሶ በእንባ ቢፈልጋት አላገኛትም ይላል። ሲለቃት በትንሽ ነው ያጣት፣ በእንባ ነው። በምስር ወጥ የለቀቀውን በብዙ እንባ ፈልጎ እስከ ማግኘት እስከማይችል ድረስ ይሄ ሰው ሲፈተን ትመለከታላችሁ። እንደዚህ ናፍቃለሁ። እግዚአብሔር በምን አይነት ሁኔታ ውስጥ እንዳላችሁ አላቅም። ምክንያቱም ዓለማችን ደግ ጊዜ ላይ አይደለም ያለችው። ቢዝነሱም ኢኮኖሚውም እያንዳንዱ ነገራችሁ እጥረት ውስጥ እንዳለ ይሄ ማንም ነብይ አያስፈልገውም። ማንም በወር ደሞዙ ወር እንደማይደርስ አውቃለሁ። አንዳንድ ጊዜ እንደዚህ ባለ አስጨናቂ ጊዜ ላይ ብቅ የሚሉ እድሎች አሉ። ጽድቃችሁን ነካ የሚያደርጉ ለእግዚአብሔር ያላችሁን ታማኝነት መስቀልኛ ውስጥ የሚከቱ እንድትፈተኑ የሚያደርጓችሁ ሰይጣን የሚጠቀምባቸው ታኙ ፑልፒቶች አሉ። እግዚአብሔር በዛን ቀን ያንቃችሁ፣ እንደዚህ ባለ ቀን ይርዳችሁ። አሜን ሃሌሉያ። ስለዚህ መስዋዕት የጠየቀው ምንድነው? እነዚህን ድንጋዮች ምን አድርጋቸው? ዳቦ ወይም እንጀራ እንዲሆኑ። ያው ይሄ የአማርኛው ተርጓሚ እንጀራ ነው ያለው። ያው እኛ የሚገባን እንጀራ ሲባል ስለሆነ ማለት ነውና እንጀራ እንዲሆኑ በል። ድንጋዮቹ የእንጀራ ቅርጽ የላቸው፣ የዳቦ ቅርጽ ነው ያላቸው በኮንቴክስቱ ማለት ነውና ከአማርኛችሁ ወጣ ያለ ሌላ ቋንቋ ስትጠቀሙ ነው ሩት ወርዱና ታሪኩን በደንብ ብራይትሊ የምታገኙት። ስለዚህ እነዚህን ድንጋዮች ምን አድርጋቸው? እንጀራ እንዲሆኑ በል። ምን ማለቱ ነው? ስልጣን አለ፣ ኦቶሪቲ አለ፣ ሁሉ በእጅ ነው። የማን ልጅ ነህ? የእግዚአብሔር ልጅ ነህ። ተሰጥተዋል፣ ስልጣን ተሰጥተዋል። ስለዚህ ምን አድርገው? በል ተናገር እንጂ ይሆንልሃል። አየህ፣ እዘዝ እንጂ ማንም ይታዘዝሃል። ተጣራ እንጂ ማንም አቤት ይልሃል። ይሄ ማንነትህ ነው፣ የተሰጠህ ነው። ስለዚህ ምን አድርግ? እርቦሃል? አዎ ህጋዊ ነህ።
እርቦ እንጀራ መጥራት ኖርማል ነው። ስለዚህ ምን አድርግ? ስልጣንን ተጠቀም። ትቀልዳለህ እንዴ? እኔ ሰይጣን ያን ቀን አበሻ የሆነ ይመስለኛል። ሲሾም ያልበላ ሸር ይቆጨዋል የሚለውን ነገር በሰይጣንኛና እዛ ዘመን በነበረ ባህል ውስጥ ለክራይስት አወራው። ክርስቶስ ያደረገው ነገር ምንድን ነው? መራቤም እውነት ነው፣ በወቅቱ እንጀራ ማስፈለጉም እውነት ነው። የተሰጠኝን ስልጣን ግን ለግላዊ ፍላጎቴ የምጠቀመው ሳይሆን እንደ አባቴ ፈቃድ ማንቀሳቀሰው ስለሆነ አሜን ናቸው። ቀጥታ ወሰደና የጠቀሰው ጥቅስ በጣም የሚገርም ጥቅስ ነው። መዝሙረ ዳዊት ምዕራፍ 8 ላይ ታገኙታላችሁ። ሰው በእግዚአብሔር አፍ ሁሉ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ ምን ያደርግም አይኖርም ተብሎ ተጽፏል ብሎ በቀጥታ የጠቀሰለት ስለ መሲሁ አስቀድሞ የተጻፈውን ጥቅስ ነው። ክብር ለጌታ ይሁን። ምን እያለው ነው? ተርበሃል፣ ህይወት አይቀጥልም። ስለዚህ ህይወት እንዲቀጥል መሻትህ ስለሆነ አንተ ጋር ስልጣን አለ። የመደመጥ የማድረግ የማዘዝ ምን አለ? ስልጣን አባት ተሰጥቷል። ስለዚህ ይሄን እድል ተጠቀምበት። አንዳንድ ጊዜ ትፈተናላችሁ እኮ ገብታችኋል። የሆነ ድንገት የሆነ ችግር ውስጥ ናችሁ ያላችሁት። ያዛ ችግር ላይ የሚፈርመው ደግሞ ያጎታችሁ ልጅ ይሆናል እና ጎረቤት ይመጣል። ትቀልዳለህ እንዴ? ለዚህ ቀን ያልሆነ ለመቼ ነው የሚሆነው? ጠጋ በል እንጂ ምናምን ይሏችኋል። እንዳትጠጋ ጌታ ይረዳሃል። አሜን ናቸው ወይ? ማለት መሄድም ካለብህ በዝምድናው በኩል እንዲያደላል አታደርገው። እድሉ ካለ ህጉ የሚፈቅድ ከሆነ አንተን የማያስጠይቅ የኔንም ህሊና የማያስወቅስ በሆነበት መንገድ ነገሮችን ማድረግ ከቻልክ አድርግ። ኖ ማለትም መብት ነው። ኖ በማለት አላዝንም በሚል ንጽህና ሂዱ። እግዚአብሔር ጣልቃ ይገባላችኋል። አሜን ናቸው። ራሜን በሉ። ክብር ለጌታ ይሁን። እኔ ብዙ የምፈተንባቸው አንዱ መንገድ ይሄ ነው። ምክንያቱም እንግዲህ አላቅም እዚህ ሚዲያ ላይ ማውራት ሲኖርብኝ አላቅምና ያው ከስሜ ጀርባ ብዙ ስሞች አሉ እና አንተ ምን ሆነሃል? አሁን እኮ ማንም በዚህ እያደረገ እኮ ነው በቃ ለቸርች መሬት የሚያገኘው እንደሚያደርገው ምን ሆነሃል ይሉኛል። እኔ ደግሞ በእንደዚህ አይነት መንገድ አይደለም ለቸርች ለራሴን ቤት አልገዛም ይላል። አይደለም የጌታን ቤት የራሴንም ቤት ምን አላደርግም አልሰራውም። በራሱ ጊዜ በራሱ መንገድ የኛን እዚህ ያለውን ራእይ ለነገ የሚፈልገው ከሆነ አሜን ናቸው ወይ? በቃ ያመቻቻል። አሜን በሉ። ለምሳሌ እንደዚህ ሄደ ካገኘኸው ሐሜቱንም አችለው በእንትን እኮ ነው በፍጹም እንትናም በሌሉበት መንገድ ግን እግዚአብሔር እጃችን ላይ ያስቀምጥ። ኢማመን አለባችሁ። ጽድቅን ሳታስነካ የአንድ ሰሞን ጉለት ዘላቂ መልክን ሳይመታብህ ለእግዚአብሔር ያለን ታዛዥነት ለእግዚአብሔር ያላችሁን ፍቅር ሳይጎነትልባችሁ ይህንን ፈተና እና ፈታኙን መሻገር ይሆንላችሁ። ክብር ለእግዚአብሔር ይሁን። እና ይሄ ሰው ቢኖረው አንተ እንደምታስበው ለመኖር ሲባል ድንጋይን እንጀራ በማድረግ ውስጥ እንዲኖር የሚጫን ዘመን ውስጥ እንዳለን ይታወቃል። ወዳጆቼ እዛ ጋር የምታዩቸው ተራ የ40 ቀን ረሃብ ውጤትና ድንገት የተገኙ ድንጋዮች ብቻ አድርጋችሁ እንዳታስቡ። የሁላችንም ህይወት ይህንን እየተጋፈጠው ያለ የዕለት ተዕለት የህይወታችን ሪያሊቲ ነው። ይሄ አንዳንድ ጊዜ ጽድቃችሁ ካልተነካ የሆነ ነገራችሁን ሚስሊድ አድርጋችሁ ካልሄዳችሁ በስተቀር በተሳሳተ መንገድ ኦፕሬት ለማድረግ የሚጠመዝዙ አይነት ችግሮች አሉ። አንደኛ መራባችሁ ነው። ሁለተኛ በህይወት መቀጠል መፈለጋችሁ ነው። በህይወት መቀጠል ፈልገ ረሃብ ካለ ረሃቡን ካላመለጥከው በህይወት መቀጠል አትችልም። ስለዚህ በህይወት ለመቀጠል መመገብ ያስፈልጋል። እና ምን እናድርግ? ይሄን ክፉ ጊዜ እንደዚህ አርገ እንደዛ አርገ ግባበት፣ ህግም ያለ ህግ ሂድበት የሚል አይነት ጠምዛሽ ዘመን ውስጥ ነው ያለ ነው። ወዳጆቼ በጉለታችሁ ቀን ከመጠምዘዝ እግዚአብሔር ጠብቃችሁ። ሰሞኑን ሚዲያ ላይ ጮሃል አይደል? አሁን በቃ ህዝብ እንደዚህ አድርገው የማይነኩ ሰዎች ካቴና ለብሰው ፍርድ ቤት ያዋቸዋላችሁ። ምንድነው ትውልዱን እዛ ውስጥ የከተተው? አያችሁ፣ ሰው ለመኖር ይህን ክፉ ቀን ለማምለጥ ምንም ያደርጋል። ርቦ እንጀራ መፈለግህ ትክክል ነው። እንጀራውን ግን ለማግኘት የመረጥከው መንገድ ነው ስህተት። ድንጋይን ዳቦ የማድረግ ያክል ስህተት። ፈጽሞ የማይነጻጸር የማይጠጋጋን መንገድ መርጠ ፍላጎት ጋር ለመድረስ ሁሉንም አሳባሪ መንገድ ሁሉ መጠቀም ይሄ ነበር ለመሲሁ የቀረበለት። ስለዚህ መሲሁ ምን አለው? ዋናው ትልቁ ነገር መብላትም ማብላትም ያስፈልገው እንጀራም ዳቦም ያስፈልገው በህይወት ለመኖር ከሆነ ይለዋል።
እኔ የእግዚአብሔር ልጅ ነኝ። የእግዚአብሔር ልጅነት የሚመራበት ደግሞ ሰነድ መጽሐፍ ቅዱስ ነው። አሜን ነው። የእግዚአብሔር ልጅነትን ልጅ የሚያስብለው ተብሎ ተጽፏል በሚሉት ጨዋነት ውስጥ ውሎ ማደር መፍቀድ ውስጥ ነው። ልጅነታችሁ እዛ ውስጥ ነው ያለው። የእግዚአብሔር ልጅ ነኝ መዝሙር መቻልህ ብቻውን አይገልጠውም። የእግዚአብሔር ልጅ ነኝ መስበክና መሰበክ መቻላችን ብቻውን አይገልጠውም። የእግዚአብሔር ልጅነትን የሚገልጠው የእግዚአብሔር ቃል እንደሚለው ለመኖር መፈለግ ውስጥ ነው፣ መፍቀድ ውስጥ ነው። በተጻፈው ውስጥ የሚኖር ለተጻፈው የተከፈተ መንፈስ እግዚአብሔር ይስጣቸው። ስለዚህ ጌታ ይህንን ጥያቄና ፈተና በምን አለፈው ካላችሁ ተብሎ ተጽፏል። ምን ተብሎ ተጽፏል? እንደዚህ ላለቀን፣ እንዲህ ለሚመስል ችግር፣ እንዲህ ለሆነ አጣብቂኝ ጊዜ በህይወት መኖርና አለመኖር ፈተና በሆነበት በአሁኑ ዘመን ውስጥ መጽሐፍ ቅዱስ ምን ጽፏል? ምን አስቀምጧል? ጌታ መዘዘው። የተፈለገው በህይወት ለመኖር ነው አይደል? አዎ። ሰው በህይወት የሚኖረው አንተ እንዳሰብከው ሁሌ እንጀራ 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 እያለ አይደለም። እንደ እግዚአብሔር ቃል ከኖረ ከዳቦ በላይ የእግዚአብሔር ቃል ሰውን በህይወት ያኖራል። አሁን ይሄ ለእስራኤላውያን ልብ አድርጉ ጥያቄ አይደለም። እግዚአብሔር ያኖራል ካላችኋቸው አይቸገሩም። ለምን? ለ40 ዓመት ሳይቆፍሩ፣ ሳይዘሩ፣ ሳያጭዱ፣ ሳይወቁ፣ ሳያቦኩ፣ ሳይጋግሩ ምን አድርገዋል? በልተዋል። ስለዚህ ያውቃሉ እስራኤላውያን። ያ ከየት ነው የመጣው? ከእግዚአብሔር አፍ ነው የመጣው። አሜን ናችሁ ወይ? ከላይ ነው የመጣው፣ ከሰማይ ነው የመጣላቸው። እግዚአብሔር ማኖር ይችላል። ያለ ዳቦ አሜን። እንዴ ላስረዳችሁ፣ ያለ ደሞዝ ያኖራል። አሜን ነው። ያለ ስራ ያኖራል። እንደውም በጣም የተጨነቃችሁት እኮ ደሞዝ የጀመራችሁ ቀን ነው። እውነቴን ነው። በጣም አጣብቂኝ ውስጥ የገባችሁት ቁጥሯን ያወቃችሁ ቀን ነው። እኔ ብዙ ዘመን እያፏጨው ኖር ያለው አሜን ናችሁ? አሜን በሉ። እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ እንጂ አሁን በወር ስንት ታገኛለህ ካልከኝ ሳቄ ነው የመጣው። እማገኘውን ሳይሆን እማወጣውን በወርህ ነው የሚሻለኝ። እውነቴን ነው የምላችሁ። እንዲፈርመን ፔሮን አድርጎ ነገር የለም፣ ግን ያኖራል። ሲ አሜን በሉ። ሲ አምላክ ያኖረኛል በሉ። ሰይጣንን ወሽመጡን መበጠስ ከፈለክ በቃ እንደዛ ነው። አንካሳ ሆኖ ባንተ መንደር ላይ እንዲያልፍ የምትፈልግ ከሆነ በስራ ብቻ በዚህ ብቻ አይደለም የምኖረው፣ ስራው መኖሪያዬ ስራው ነው ካልክ ስራውን ለማግኘት ሙስና ውስጥ ይገባ ምናምን ውስጥ ይገባለህ፣ ጽድቅን ታስነካለህ። ኖ እንደ ቃሉ ኖራለሁ። የታመንኩለት እግዚአብሔር መና ያወርዳል። ይሄን ክፉ ጉለት ይለውጠዋል። ታሪክ ይለወጣል። አሜን ናችሁ? ምን እያልኳችሁ ነው? ተርባሃልና በተሳሳተ መንገድ ረሃብን ወደ ጥጋብ ለውጥ የሚለውን ፈተና የሚፈተነው ያ አካል ጂሰስ ማን ነው ካላችሁ 5 እንጀራና 2 ዓሣ እጁ ላይ ብትሰጠው 5000 ሰው ሊያጠግብ የሚችለውን መጋቢ እኮ ነው። ዛሬ ላይ ተርባሃል። ሚስ መንገድ፣ የተሳሳተ ነገር፣ ኃጢአታዊ የሆነ መንገድ፣ እግዚአብሔርን የሚፈትን መንገድ ምረጥ እያለው ያለው ወዳጄ፣ እጥረት የዛሬ ነው። ነገን አታውቅም። እግዚአብሔር ያትረፈርፋል። ነገ ትበዛለህ። ነገ ታሪክ ይለወጣል። ዛሬ ነው መብላት ያቃተህ፣ ነገ ብዙዎች ከቤት ይበላሉ። የብዙዎች እናት አባት ያረግሻል። አታስነኩ፣ ጽድቃችሁ አታስነኩ። ይሄ ፈታኝ በቀረበ ጊዜ ተሳክቶለት ከህይወታችሁ እንዲወጣ አትፍቀዱለት። ናቸው ሲምቢ በሎ በቃ ኢዮብ ደስ ይለኛል። ገብታችኋል? አያውቅም እኮ ተፈቅዶ ተለቆበታል። ፈታኙ ገብቷል ኢዮብ ቤት። በአንድ ጊዜ ነው አፕሳይድ ዳውን ያደረገው። ፕራውድ የሚያደርግበትን አለውት የሚለውን እያየ የሚደሰትባቸው የልጆች ቆንጆ ልጆች ደግሞ እኮ ዝም ብሎ ቆንጅዬ ልጆች ናቸው። ደግሞ የሚዋደድ ቤተሰብ ነው። ዛሬ አንደኛው ቤት ነገ አንደኛው ቤት የተገናኙ የሚጫወቱ በጣም ይሄ የተኮራረፉ አሉ። ደስ የሚል ልጆች ያሉበት ቤት ነው። ለእውሩ አይን ነበርኩ ነው የሚለው። የሰፈር ችግረኛ ሁሉ ተሰልፎ የሚበላው ሳይጸጸት ሳይሸማቀቅ ገብቷቸዋል ጠግቦ መርቆ የሚወጣበት ቤት ነው። ወይዘሮዋ ሚስቱ የተከበረች ሴት ናት። ያቺ ሴት ወርዳ በየሰው ቤት እስክትቀላውጥ ድረስ አንድ ክፉ ቀን ተጫናት። ምን መለሰ ኢዮብ ነው? ይገርመኛል። የመለሰው አስደናቂ መልስ ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተመሰገነ ይሁን። ምን ማለት ነው? እግዚአብሔርን ተመስገን ለማለት እስኪ ሰጠኝ አልጠብቅም። አሜን ናችሁ ወይ? የኔ ተመስገን ከሙላት የሚነሳ አይደለም። ነገር ሞላ፣ እግዚአብሔር ይመስገን። ያው ዛሬ ሞላው ነገ ጎሏል፣ እግዚአብሔር ይመስገን። ለምን? በቃ ይሞላል መልሶ። ባይሞላስ እግዚአብሔር ይመስገን። ለምን? ምስጋናዬ የተቆራኘው ከሰጠኝ ነገር ጋር ከነሳኝ ነገር ጋር ሳይሆን ከስሙ ጋር ነው። ስሙ ማንነቱ ነው። ስሙ ልኩ ነው። እኔን ደስ ሲለኝ እኔን ሲያስቀኝ ብቻ አይደለም ነፍሴ ለምስጋና መፈንቀል ያለባት መንቀሳቀስ ያለባት። ምኖረው ኑሮ ለኔ ደስታን ባያስረዳም በህይወቴ ያሉት ነገሮች ምናልባት ሙላቴን ባይናገሩም ነገር ግን ከጉለቴ ዞር ስል ሁሉ ጊዜ ምስጋና የሚገባው እግዚአብሔር
ክብር የሚገባው እግዚአብሔር አለልኝ። ስለዚህ ነፍሴ በማመስገን መቀጠል አለባት። እግዚአብሔር ይመስገን። አሜን ናችሁ። ስደበውና ሙት አለችው። የተፈለገው እሱ ነው። ፈተናው ወደክ የምትባለው እዚህ ጋር ስደርስ ነው። ሰጠህ፣ አዎ። ነሳህ፣ አዎ። እኔ የምትወደኝ ሚስት እየቀላወጥኩ ነው። ሰው ይገላመጠኝ ይበላል። እኔ ቤት እኮ ሰው ስቆ ነበር የሚበላው። እኔ ግን ዋጋ እየከፈልኩ ነው። ያ ብቻ አይደለም፣ ሰርተ እንኳን እንዳትበላ አንተንም በቁስል መታ። ጠምዶሃል እኮ ምንም ያስቀረ ነገር ግልብጥ አድርጎ ነው የወሰደብህ። ስለዚህ የቀረ ምንድን ነው? መሞት ነው ማለት። በሌላ አማርኛ ያ እዝጌሩ የቀረው አንተ ጋር መግደል ነው እንጂ ሁሉን አድርጎብሃል። ሁሉን ተኩሶብሃል። የቀረው ህይወትክን መቀበል ብቻ ነው። የሰጠን ሁሉ ተቀብሎ አንድ የቀረችው ነገር እስትንፋስ ናት። እሷንም ሊቀበል ነው። ሳይቀበል በፊት እወቅበት አለችው። አሜን ነው። ምን ልበል? ልኩን ንገረውና አሜን ነው። መሞት ካልቀረ የጀግና ሞት ስትለው አንቺ ብዙ ሰነፍ ሴቶች አሉ፣ ከነሱ ተርታነሻል። እንደ ሰነፎቹ እንደ አንዱ ተናገርሽ። ምን ነው ሲል ከዚሁ ስደቦ ከምትኝ እግዚአብሔር እጅ እኮ ብዙ ደግ ቀን አይተን እኔና አንቺ አመስግነነዋል። አዎ አሁን ደግሞ በቃ አማራው እንዲማረግ እግዚአብሔር ትክክል ነው። ሰይጣን ይመጣል። አሁንስ አሰድበውም ሲለው ሰይጣን ስወለድ በሬ ጄን የተወለድኩት ይላል። አይደለም 7 ልጅ ነበረኝ ስወለድ አልነበረም። ጠረቶ ጫማ ነበረኝ አልነበር። እሺ ረቶም ጫማ ወዝ ነው ካልሲ ለብሼ ነው የመጣው አልነበር። እንዴት ነው የመጣው? ራቁትን። አሁንስ እንዴት ነኝ? ራቁትን። በቃ ተሆና ባላንስ ላይ ነን። እኔና አዝጌር ስንገናኝ አሁን ያለውበት ጋር ነው ያገኘኝ። ከዚህ አንስቶ ነው ከአንተ አንስቶ ነው አንቱ ያረገኝ። በቃ አለቀ። ስለዚህ ይመሰገናል ሲል ሰይጣን በቃ በበቃኝ ከዛ ቤት ወጣ። አሜን ናችሁ። እግዚአብሔር ፕራውድ አረገ። በከንቱ አየሆነ ይለዋል። አሁንም በጽድቅ ጸንቶ ቆሟል። ማ ልጄ ኢዮብ፣ አንተ ግን ክፉ እንዳረግበት በከንቱ ምን አረከኝ? አነሳሳኝ። እሱ ግን ከምን ጋር ነው? ከጽድቅ ጋር ነው። ትዝላችኋል እንዴት አለቀ? የኢዮብ መጽሐፍ መግቢያው ላይ ተመታ፣ ተቀማ ይነግራቸዋል። ያው መጽሐፍ ሲዘጋ ግን አሜን ናችሁ በእጥፍ በረከት፣ በእጥፍ ዜማ፣ በእጥፍ ከዛስ መስማትም በጆሮ ሰምቼ ነበር። አይሁን ግን ምን አይታለች? አይኔ አይታለች። እኔ ቤት አንተ ስሚ ብቻ አይደለህም እይታም ጭምርነ ጭብጥነ ህይወቴ ዳሰዋል። በህይወቴ ውስጥ ወጣሃል፣ ገብተሃል። ሃሌሉያ። እንዲህ ነው ምዕራፋቸው ያለቀው። ስለዚህ የመሲሁ የመጀመሪያው ፈተና ይሄ ፈተና ነበር፣ ከምግብ ጋር የተያዘ። ለምን? መጀመሪያውም እስራኤል ከምግብ ጋር የተያዘ ፈተናን ተፈትነው ስለነበር ማለት ነው። ተመሳሳይ ነው ፈተናው። የተካፈላችሁት ህይወት የልጁ ህይወት ከሆነ ልጁ ያላለፈበትን መንገድ እንድትሄዱ አትገፉ። ወደ ልጁ የተጠጋ ፈታኝ ሁሉ የእናንተን ማንነት ተጠግቶ መፈተኑ የማይቀር ነው። ስለዚህ አንዳንድ ጊዜ የተሰጣችሁን የልጅነት ስልጣን እንዴት ነው ኦፕሬት የምታደርጉት? የዘመኗ ቤተክርስቲያን ሌላኛው የተፈተነችበት ሌላኛው ፈተናዋ ምንድነው ካላችሁ፣ ስልጣንን ኦፕሬት ያደረገችበት የተሳሳተ አካሄድ ነው። አንዳንዴ ስልጣን ይሰጣቸዋል። የመስበክ ስልጣን፣ አጋንንት የማስወጣት ስልጣን፣ ሰዎችን የመፈወስ ስልጣን ይሰጣቸዋል። ጨፍኖ መገለጥን የመቀበል ስልጣን። ይሄ ስልጣን አንዴ ተሰጥቷል፣ ስልጣን ነው። ግን እንዴት ኦፕሬት አደረግከው? እንደ ሰጪው ፈቃድ ነው ለአካሉ ጥቅም ያዋልከው ወይስ ደግሞ ክብርህን ገዛህበት፣ ኑሮህን ለወጥክበት? አይታችኋል። ከምን ጊዜውም እና ከየትኛውም ዘመን በበለጠ አሁን ያለንበት ዘመን በዚህ በመጀመሪያው ፈታኝ ፈተና የተፈተነ ህይወት ውስጥ ያለ ነው። ጌታ ይርዳን። እግዚአብሔር ይህን ስልጣን ሰጥቷቸዋል፣ ግን እንደ ፈቃዱ እንድትጠቀሙበት ጭምር ነው። አሜን። ካልሆነ አደጋ ውስጥ ነው ያለን የአባቴ ልጆች። እያንዳንዱ መንፈሳዊ አገልግሎት ከጥቅማችን ጋር ከክብራችን ጋር እያገጣጠምን የምናየው ከሆነ አደጋ ውስጥ ነው ያለ ነው። እያንዳንዱ ፈተና ምን አላችሁ እናንተ ጋር? ምን አይነት ስልጣን ተሰጥቷችኋል? አሁን ትልቁ አገር አቀፍ ነውጥ ምንድን ነው ካላችሁ፣ የአንድ አገልጋይ ልክ ነው ልክ አይደለም የሚባልበት መመዘኛው ራሱ ምንድን ነው ብላችሁ ከጠየቃችሁ፣ ከተሰጠው ከጸጋ ስጦታ ጋር የሚከተለው ፕሪንሲፕል ነው። የማስተማር አቅም አለኝ ምናምን ብሎ የሚያስበውን ተመልከቱት። ሁሉን አንደርማይን ካላደረገ፣ ጸጉር ለምን ቀጠነ ብሎ አቃቂር ካላወጣ፣ ጸጉር ካልሰነጠቀ በስተቀር ገለገለ እስከማይመስለው ድረስ፣ ሚዲያው ላይ ከፍ ያሉትን ካልዘረጠጠ በስተቀር አያችሁ ያለ እስከማይመስለው ድረስ ተጠልፏል። ወየው ይሄን እውቀት የሰጠህ እግዚአብሔር ይጠይቃል። እያንዳንዱ ጸጋ ካልተቸረቸረ፣ መንፈሳዊ አሰራር ለመጫነም ሆነ ጸለየበትን ዕቃ ለመግዛት ብር ይዘህ ካልመጣ በስተቀር በፍጹም ይሄንን አንዱ ረባክ
ቤት መሸጥ ይቅርብ ሲባል ታዲያ የጀመርኩትን ህንጻ በምን ልጨርሰዋል? አያችሁ፣ ጉለት አለበት። ረሃብ እሱ ነው። ፈተነው፣ ሴጣን መጣ። ይሄን ጉለትህን ምን አድርገው? ሽጠው። ምኑን? ግሬሱን። እኔ እሱ አለ የሚገርመኝ። ይሄን እያያደግከው አንተ ነህ የምትገርመኝ። ስጋቴ አንተ ነህ። አንተ ስትቆም የምትቆመው ልጆቼ ፊት ስለሆነ ልጆቼን እንደዚህ ያሰብክ ካደግከው ካንተ ያስጥላችሁ፣ ልጆቻችሁን ያስጥልላችሁ። ከዘራፊ አገልጋይ አሜን ናችሁ። ጸጋን ከሚቸበችብ ጊዜያዊ ረሃቡን ለማርካት እጥፍ ከሚል ትውልዳችንን እግዚአብሔር ያስጥልልን። እኔ እኛ አይደለም የሚገርመኝ፣ እኛማ ግድ የለም እኛም ተቀላቅለን ስላለን እናከሽፈዋል። አሜን ነው። ያ በቆምንበት እናሸማቀቀዋለን። ጌታ ይረዳናል። እኔ ጭንቀቴ ልጆቻችን ነው። እኛ አገልግለን ወደ ጌታ ስንሄድ ልጆቻችንን የሚቀበለው አገልጋይ እኛ ወደ ሄድንበት ጠብቆ በጤናማ ትምህርት ይልክልናል ወይ የሚለው ጉዳይ ሁልጊዜ ጭንቀቴ ነው። በጤናማ ትምህርት ይጠብቁልናል ወይ? ከዚህ እውነት ሳያዛንፉ ለክብራቸው የሰቡትን ሳያርዷቸው ሱፋቸውን ሳይለብሱ ቆዳቸውን ሳይሞቁበት ያደርሱልናል ወይ የሚለው የቀጣዩ ከዚህ በኋላ ያለ 20-30 ዓመት በኋላ ያለችው ቤተክርስቲያን ጉዳይ በጣም ነው የሚያሳስበኝ። እግዚአብሔር ይርዳን። ይሄን ፈታኝ ከምድር ላይ እግዚአብሔር ያባረው። በጣም ወሳኝ ነው አባቴ ልጆች። ስለዚህ ክርስቶስ ኢየሱስ ሰው በህይወት የሚኖረው ስለበላ፣ ስለጠጣ፣ ስለተቀላጠፈ፣ ስለነዳ፣ ስላስነዳ ብቻ አይደለም። አብሮት ማከል የለ የእግዚአብሔር ቃል የበላይነት ከሌለ ሃሌሉያ በህይወት አይኖርም። ምን እያለ ነው? ሰው እየበላም ሊሞት ይችላል። ተርቦ ብቻ አይደለም፣ ጥጋብም ይገለዋል። ስልጣን መሃል ይገደላል። ከፍታው ወንጀል ሆኖ ስንቱ ነው እስር ቤት የገባው? ምን እያለ ነው ያለው? ሰውን በህይወት የሚያስቀጥለው እንጀራ ብቻ አይደለም። ምን ያስፈልገዋል? ከእግዚአብሔር አፍ የሚወጣ ቃል ያስፈልገዋል። አሜን። ሁል ጊዜ ለየትኛው ውሳኔ ከመነሳታችሁ በፊት እግዚአብሔር በቃሉ ይድረስላችሁ። ሃሌሉያ። ምን ይላል እግዚአብሔር ቃል? በዚህ በጉለቴ ቀን ላይ ምን ይመክራል እግዚአብሔር ቃል የሚለውን ነገር ማሰብ ይሁንላችሁ። አሜን። ወደ ሁለተኛው ሐሳብ እንሂድ። ሁለተኛው ወደ ቅድስት ከተማ ወሰደው ይላል። ወዴት? እስቲ በሉት። አይሁዶች እቺ ከተማ ኢየሩሳሌም ናት። አይሁዶች ኢየሩሳሌምን የሚጠሩባት ሌላኛው ስያሜያቸው ቅድስት ከተማ ብሎ ይጠሯታል። ስለዚህ ተደራሲያኑ እነሱ ስለሆኑ በጣም ኢየሩሳሌም ከምትላት ይልቅ ቅድስቲቱ ከተማ ስትሉላቸው በጣም ልባቸው ሞቅ ይላልና በዛ ኮንቴክስት ነው። አንዳንዴ የተወለዳችሁበትን አካባቢ አቆላምጠን ስንጠራው ሞቅ እንደሚላችሁ ማለት ነው። አሞቆን ይጠራላችሁ ለአንባቢዎቹ። ወደ ቅድስት ከተማ ወሰደው ይላል። ወደ ቅድስ ምን ከተማ። ከዛ በኋላ በመቅደስ ጫፍ ላይ አቆመው። ይህንን ሲያነቡ የሚገባቸው ነገር አለ። በሚልኪያስ ምዕራፍ 3 ላይ ቅድም ነገርኳችሁ። የምትጠባበቁት ጌታ ድንገት ወደ መቅደስ ይመጣል የሚለውን አይሁዶች የሚተረጉሙት አንድ ትርጉም አላቸው። መሲሁ ሲመጣ በመቅደሱ የመጨረሻው ጫፍ ላይ ራሱን ይገልጣል የሚል ትምህርት አላቸው። ይገባቸዋል። ይህን ሲያነቡት ትራዲሽናቸው እንደዛ ነው። ማስረጃ ይህን ጥቅስ ነው የሚጠቅሱት። ድንገት ነው የሚመጣው። ሲመጣ ግን በመቅደሱ የመጨረሻው ጫፍ ላይ ነው ለሕዝቡ ራሱ የሚያደርገው የሚገልጥልን የሚል እምነት አላቸው። በዛ መስመሩ ሲጻፈላቸው ይሄ እውቀት ስላለ ፈታኙ እስራኤል የምትጠባበቅ ካህኗ መቅደስ ላይ የሚቆመው የመቅደስ የመጨረሻው ቦታ ላይ ራሱን የሚገልጠው ሊቀ ካህኑ ነው። ስለዚህ በዛ ልክ ሲሆን እዛ ጋር ወሰደውና የጠየቀው ምንድነው? ተመልከቱ። በቅድስ ከተማ በመቅደስ ጫፍ ላይ አወጣውና የጠቀሰለት መዝሙር 91 ነው። መዝሙር 91 ስታነቡት እንዳትሰናከል መላእክቱን ይልክልሃል፣ ከግርበታች ያነጥፍልሃል የሚለውን ጥቅስ ጠቀሰለት። ይሄ ለንጉሱ የተጻፈ ጥቅስ ነው። ይሄ ላንተ ነው ይለዋል ሰይጣን። ከዛ ምን አድርግ? ከዚህ መቅደስ ጫፍ ላይ ራስክ ምን አድርገው? ወደ ታች ቁልቁል ወርውረው የሚል ትእዛዝ አዘዘው። በዚህ ጊዜ የተናገሩ ምንድነው? ያው የጠቀስከው መጽሐፍ ደግሞ እኮ ሃሌሉያ ጌታ አምላክን ምን አትበለው አትፈታተነው ተብሎ ምን ብሏል? ተጽፏል። ለምንድን ነው ሙሉ ማታነቡት ነው የጌታ ጥያቄ። አንዳንዴ አሁን ዘመን ላይም አንዳንድ የሚያቸው የሐሰት ትምህርቶች በጣም ነው የሚያስቁኝ። አንድ ጥቅስ ሁለት ጥቅስ ላይ ተለጥፈው ነው የሚሰጧቸው የሚግቷቸው። አንድ ጥቅስ ማለት መጽሐፉ ማለት አይደለም። ጥቅስ ራሱ የሚፈታው በአንቀጹ ነው። አንቀጹ በምዕራፉ፣ ምዕራፉ በመጽሐፉ ነው። መጽሐፉን ሙሉ እንኳን አንበበ ኤፌሶን ሙሉ ካልገባ በ66 ውስጥ ባል ካልቸር ውስጥ ገብተ ነው እውነቱን የምታገኘው።
እና ውረድ ነው የሚለው። አትፈታተነው ተብሎ ተጽፏል። አሜን። እንደው ወደ እናንተ ወደኛ ላምጣው። ሁለተኛው ታውቃላችሁ፣ ይሄ የክህነቱ ዓለም ያመጣው የመቅደስና ቅዱስ ከተማ ሊቀ ካህኑ የሚኖርበት ነው። ቀጣይ የምንመለከተው ታላቅ ተራራ ላይ ደግሞ ሲያወጣው መቅደስና ቅዱስ ከተማ ሳይሆን ያሳየው በዚህ ዓለም ያለውን የነገስታትን ክብር ነው ያሳየው። ቢኮዝ ጂሰስ ሊቀ ካህንም ነው ኪንግም ነው። ሁለተኛ መፈተኛችሁ የጉለታችሁ ቀን ብቻ አይደለም ፈተናችሁ። ሁለተኛው መፈተኛችሁ ቅዱስ ከተማችሁ ነው፣ መንፈሳዊ ከፍታችሁ ነው። አሁን አንዳንድ ጊዜ በህይወታችን የሚመጡ ፈተናዎች በቅዱስ ከተማችን ማለት እደጅ እኮ ነጋዴ ናችሁ፣ ሰራተኛ ናችሁ፣ አሰሪ ናችሁ፣ ብዙ አይነት ፕሮፌሽን አላችሁ። አሁን እዚህ ያላችሁ ሁላችሁ እደጅ ስትወጡ ብዙ ስራ አላችሁ። ነገር ግን እዛው ማንነት ውስጥ ደግሞ የኔ የምትሉት እምነት የምትሉት መንፈሳዊነት የምትሉት ደግሞ የተቀደሰ ወይም ቅድስናችሁን የምታቀነቅኑበት እምነት የምትሉት የራሳችሁን ደግሞ አጥር አላችሁ፣ ከተማ አላችሁ። ይሄ ዳግም የተወለዳችሁበት አዲሱ ህይወታችሁ ነው። ክብር ለጌታ ይሁን። ይሄ ህይወታችሁ እንደሚፈተን ማወቅ አለባችሁ። መንፈሳዊ ቅዱስ ከተማችሁ አንዳንዴ ይፈተናል። ጠላት ለፈተና አድርጎ ይጠቀመዋል። ምንድነው የሚለው? በቅዱስ ከተማ ውስጥ ምን አድርግ? ውረድ። እግዚአብሔር ይምታው። ይሄ መንፈሳዊ ከፍታ ላይ ጠብቆ ወደታች የሚገፋ ውረድ የሚል ይሄ ትልቅ ስብራት ነው። በጣም ትልቅ ስብራት ነው። በተለይ ወደኛ ስናመጣው በጣም አደገኛው ነገር ይሄ ነው። ሰው እደጅ አዳልጦት ከወደቀው ይልቅ በመንፈሳዊ ከተማው ላይ የወደቅናቸው ውድቀቶች በጣም አስጸያፊ ሆነዋል አይደል? በጣም ከባድ ውድቀቶች እየወደቅን ያለ ነው። እግዚአብሔር ይርዳን። አሜን። ሰው እኛን አይቶ ገብቷቸዋል ከተማው እንዳይናፍቀው የከተማው ዜጎች ምን ሆነውን አይተው ይህን ከተማ ለመጠጋት ሰዎች የሚሯሯጡበት እንዳይሆን አንዳንድ ጊዜ ምን እላለሁ፣ በአሁኑ ሰዓት እኔ አማኝ ባልሆንና አንዳንድ ሰዎች የሚያደርጉትን ባይ እጠጋ ይሆን ይህን እምነት እላለሁ። እንደው ትረፍ ያለው ነው የሚተርፈው፣ ዳን ያለው እንጂ የሚድነው ምንም አትራክት የሚያደርግ ሰው ሁሉ ወደዚህ ከተማ ራሱን በግፊያ እንዲገባ እንዲጠራ እንዲያደርገው የሚያነቃቃ መልክ የለውም። ለምን? ሁሉም በከፍታው ላይ ወድቋል። እዚህ ውስጥ ከመውደቅ እግዚአብሔር ይጠብቃችሁ። ጽድቅ ይዞ ከመውደቅ አማኝ የሚባል ስም ይዞ ገብቷችኋል፣ ዘረኛ ከመሆን አማኝ የሚባል ስም ይዞ ጎጠኛ ከመሆን ጉቦኛ ከመሆን አታላይ ከመሆን አልገባችሁም? የሆነ ታሪክ እኮ ጠቅሰህ ማታል አይደለም፣ እየጠቀስክ ዘራፊ ከመሆን የተሰጠን የጸጋ ስያሜ አፈር ከሚያስበላ ከፍታን ጠብቆ ቁልቁል ከሚገፈትር ባህሪን ከሚገፈትር ጽድቅን ከሚገፈትር ፈተና እግዚአብሔር ጠብቃችሁ። ይሄ መጠንቀቅ ያለባችሁ ነገር ይሄ ነው። ይፈተናል። ይሄ ቅዱስ ከተማችሁ ይፈተናል። መንፈሳዊ ከፍታችሁ ይፈተናል። ሰይጣን ሁሌ ከፍ በላይ አይልም፣ ቁልቁል ነው የሚላችሁ። የምትወድቁበትን ነው የሚነግራችሁ፣ የምታንሱበትን ከፍታ የምትለቁበትን ብልጫ ያለው ህይወታችሁ የማይቀጥልበትን መንገድ ነው የሚያደርጋችሁ የሚመክራችሁ። ኖ አትፈታተነው ተብሎ ምን አድርጓል? ተጽፏል። አልፈታተነውም እግዚአብሔርን። አንዱ መንፈሳዊ ዓለማችሁ እየወረደ እየከሳ እንዲሄድ ከሚያደርገው ኃጢአት መካከል መፈታተን ነው። ማንን? እግዚአብሔር መፈታተን። በጣም የሚገርመኝ ነገር ይሄ ነው። መለኮት ሁሌ አይፈትንምም፣ ስትፈታተነው አይፈቅድልህም። የሚፈታተኑ ሰዎች መጠራጠራቸውን እንጂ ማመናቸውን አያስረዱም። አንዳንድ ሰዎች በዛ ነው የሚያስረዱት። በቃ የሆነ በቃ እንደዚህ ምናምን አንዳንድ አይታችኋል። እንደዚህ አላ እኔ ነብይ አይደለሁማ የሚሉ አላጋጥማችሁም? ፉከራ ውስጥ ምን አስገባ? እኔ ምን ጠረጥራለሁ ካላችሁኝ ኢን ዘ ኔም ኦፍ ጋድ እያወራ ጌታ ምስክሬ ነው፣ ጌታ ምስክሬ ነው፣ ጌታ ምስክሬ ነው ካለ እየዋሸ ነው ማለት ነው። ሰው ደጋግሞ ምስክር ከጠራ እየዋሸ ነው። ምን አስፈራ? ጌታ ምስክሬ ነው፣ ወንድ ነኝ። ጌታ ምስክሬ ነው፣ ጌታን ኧረ ወንድ ነኝ ካልኩኝ ጾታዬን ተጠራጥሬያለሁ ማለት ነው። መማል አያስፈልገኝም። አሜን ነው። በቃ ወንድ ነኝ። ጌታ ይባረክ። አሜን በይ። የማወቅ አለባችሁ። እና አንዳንድ ነገሮቻችን በአብዛኛው ገብታችኋል፣ ይሄ ከፍታን የሚቀሙ ናቸው። የጽድቅ ከፍታችን ቁልቁል የሚነዱ ናቸው። ስለዚህ ከጌታ ጋር ያለን ሪሌሽንሺፕ በመፈታትን የተቃኘ ሳይሆን በማመን ብቻ የተገመደ እንዲሆን ጥንቃቄ ልናደርግ ይገባል። ክብር ለጌታ ይሁን። ሶስተኛው እና የመጨረሻው በጣም የሚገርም ነው። ወደ ትልቅ ተራራ ወሰደው ይላል። እዛው በይሁዳ አካባቢ ያለ ተራራ ነው ተብሎ ይገመታል። እዛ ላይ ወሰደውና ያሳየው ምንድነው? በዓለም ላይ ያሉትን መንግስታት ክብራቸውን፣ ወርቃቸውን፣ ስልጣናቸውን እንዳለ አሳየው። ከዛ በኋላ ዞር አለና
ወድቀህ ምትልኝ ብትሰግድልኝ ገብቷችኋል? ይሄ ሁሉ የማን ነው አለው? የኔ ነው፣ ተሰጥቶኛል። ለምወደው ሰጠዋለሁ። ለማን? ለምወደው ሰጠዋለሁ። ወድቀህ ብትሰግድልኝ ለአንተ ማድረግልሃለሁ እሰጥሃለሁ ሲል ጌታ የጠቀሰው አንተ ሰይጣን ለጌታ ለአምላክ ብቻ ስገድ፣ እሱንም ብቻ ምን አድርገው አምልከው ተብሎ ተጽፏል ብሎ ከህይወቱ ገፋው። ይህንን ከማቴዎስ ወንጌል ምዕራፍ 28 ጋር አገናኙት። ጂሰስ ሂምሰልፍ ስልጣን ሁሉ በሰማይና በምድር ተሰጠኝ። ይህን ሰው እኮ ነው የሚሞግተው። ያላወቀው ነገር ኪንግ ነው ጂሰስ። እየሄደ ያለው ወደዛ ነው። ህይወትን በጽድቅ ከፈተና ጠብቆ ከቀጠልክ የምታልቀው እዛ ጋር ደርሰህ ነው። የምታልቁት እዛ ደርሳችሁ ነው። ነገ የምትይዘውን ነገር ነው ሰይጣን ዛሬ መፈተኛ አድርጎ የሚያመጣው። ያሳየው በምድር ላይ ያለውን ሀብትና ስልጣን የመንግስታትን ክብር ነው። ኧረ የሰማይንም ጨምሮ እኮ ጂሰስ ንጉሱ ነው። አሜን ናችሁ? ለዚህ ነው ወንጌሉ የሚያልቀው። ይሄ ወንጌል የሚያልቀው ስልጣን ሁሉ በሰማይና በምድር ተሰጠኝ እንግዲህ ሂዱ ብሎ ነው ማቴዎስ 28 የሚዘጋው። የሰማይም የምድርም ባለስልጣን የሆነውን እሱም ይለዋል ለእኔ ተሰጥቶኛል፣ ብትሰግድልኝ እኔ እሰጥሃለሁ የሚል ጥያቄ ያቀረበለት። ይህንን እባካችሁ በደምብ ስሙኝ። የትኛውም በመንፈሳዊ ዓለም ላይ የምትናፍቋቸው ከፍታዎች ብቻ ሳይሆኑ መፈተኛዎቻችሁ በስራ ቦታችሁ ላይ በተገለጠው ዓለማችሁ ላይ የምትፈልጉት ኢኮኖሚካሊ ከፍታ፣ ትኩረት የማግኘት ከፍታ፣ ሞገስ የማግኘት ከፍታ፣ በስልጣን ከፍ ማለት ከፍታዎቻችሁ ሁሉ መፈተኛዎቻችሁ ናቸው። ምክንያቱም ሰይጣን የዚህ ዓለም ገዢ የሚል ስያሜ እንደነበረው መርሳት የለባችሁም። ሁል ጊዜ በዓለም ያለውን ክብር ካሳየ በኋላ ምንድነው የሚለው? ለምወደው እሰጠዋለሁ የሚል ደግሞ ቅድመ ሁኔታ ያስቀምጣል። የሚወደው ማንን ነው ካላችሁ የሚሰግድለትን ነው። በሌላ አማርኛ ትፈልጋለህ? አዎ ስገድና ውሰድ እያለ ነው ያለው። አንዳንድ ከፍታዎች ወዳጆቼ ጽድቃችሁን ካልቀሙ በስተቀር አይለቀቁም። የሆነ ነገራችሁን ካልመቱ በስተቀር አይበዙም። ይሄ ነው አሁን የመጣው። ይህንን ታሪክ ባጠበቁን ቁጥር ትዝ የሚለኝ የነ ኢዩ ዘመን ታሪክ ነው። በነ ኢዩ ዘመን ተመሳሳይ ነገር ነው ያለው። የበዓል ነቢያትና የአጸድ ነቢያት የእስራኤልን ተራሮች ሁሉ በመስገጃ ሞልተዋቸዋል። የእስራኤልን የለመለሙ ዛፎች ሁሉ በመስገጃ ማጠኛ ሞልተዋቸዋል። ሰው በህይወቱ ደግሞ ተራራና ለምለም ነገር ይፈልጋል። ሰው ከፍታን ይፈልጋል። ተራራ የሚወክለው ከፍታን ነው። ሰው መበልጸግ ይፈልጋል። ፕሮስፐር ማድረግ ይፈልጋል። ይሄ ደግሞ መለምለምን፣ ማበብን፣ ማፍራትን የሚያሳይ ነው። የለመለመ ነገር የማበብና ፍሬያማ የመሆን ተስፋ አለው። እዚህ ውስጥ ያላችሁ ሁላችሁ ምን ትፈልጋላችሁ? እኔም ጭምር እንፈልጋለን። ትልቁ ነገር ምንድነው? ለምንድነው ሰይጣን ካላጣው ቦታ ከፍታ ላይ መስገጃውን የለመለመ ቦታ ላይ ማጠኛውን ለምንድነው ያደረገው ብለህ ከጠየቅ አንተ ለመላሜ እንደምትፈልግ ያውቃል። መበልጸግ ፈልጋለሁ ስትለው አጥነህ ውሰድ ይላል። አንድ መንፈሳዊ ጽድቅን ሳይቀበል ለምላሜ አይለቅልህም። አልተቸግራችሁም? አንዳንዴ በጌታ ሆነው አንዳንድ ንግድ ቦታ የሚውሉ ወንድሞቼ በጣም ነው መጨነቅላቸው። ለምን ቢዝነሱ ሁሉ በውሸት በመናምን በቀንዲ ወይ ገዥ ያስመረብራል፣ ወይ ግብር ያስመረብራል፣ ወይ ምናምን እንደዚህ ካልዋሸህ በስተቀር ከስረህ ነው የምትውለው። ተቃንቷል። አትርፈህ ለመመለስ አትሊስት በቀን ውስጥ ማድረግ አለብህ፣ ደጋግመህ መዋሸት አለብህ። ለምንድን ነው የዚህ ዓለም ትርፍ ካላስዋሸህ በስተቀር አልመጣም የሚለው? የሆነ የጽድቅ አቋማችሁን ካልቀማ በስተቀር ከፍታ ፈልጋለሁ ስትል ሰግደህ ለፍ ይልሃል። አንዳንዴ መጠርጠር አለባችሁ። በተመሳሳይ ነገር ውስጥ እያለ እጥፍጥፍጥ ብሎ አናት ላይ የወጣ ሰው ካየህ እመነኝ ሰግዶ ነው። ዛሬም እዚሁ ነሽ ይልሃል። ምን ነው አንተ እንደ ዘመኑ አትሆንም እንዴ ይልሃል። ጠጋ ብለህ ምከር፣ ጠይቀው፣ ይነግራል። ሰግዶ ነው እላለሁ። አንዳንዴ እንዴ ነው ሳያሰግደው አልቀረም ማለት መቻል አለብህ። እምቢ የሚል ጨካኝ መንፈስ እግዚአብሔር ይስጣችሁ። ጽድቅ አላስነካም፣ እምነቴን አላሰድብም፣ እግዚአብሔር ይረዳኛል። የኔ ምዕራፍ የሚያልቀው ስልጣን ሁሉ በሰማይና በምድር ተሰጠኝ ተብሎ ነው። ሁሉ ሊሰጠኝ ቃል ያለኝ ሰው ነኝ። ተሽቀዳድሜ በፈተና ወድቄ ያለ ሕግ ጽድቄን አስነክቼ የማልጎነበስበት ቦታ ክብር ለማይገባው ክብሬን ጥዬ ስግደት ለማይገባው እምነቴን አቃልዬ ለሱቅ ደቅቼ ለቅድስና ደክሜ ለመዘመር ደክሜ ለማገልገል ደክሜ ለመነገድ ፈጥጬ እማማገኘው ክብር በህይወቴ አይሆን የሚል ጨካኝ መንፈስ እግዚአብሔር ይስጣችሁ። እንዴት ናችሁ? ደህና ናችሁ?
ሰላም ነው? እንዴት ነው? እንዴት ነው የምታልፉት? እየሰገዳችሁ ነው ወይስ እያጠናችሁ ነው? አገር ሰላም ነው? ከኔ ጋር ናችሁ ወይ? እዛም ያላችሁት ከሰኞ እስከ ዓርብ ቢሮ ሰዓት የማታረፍዱ ጠብቃችሁ እሁድ የምታረፍዱ ብትሰግዱ ነው ቢያሰግዳችሁ ነው። ለዝጌር የሚባል ነገር ህይወት ኬርለስ የሆነ ምላሽ ከሰጠች ለጓደኛ ቀጠሮ እንኳን በጣም ጥድፍ የሚል ማንነትህ ለመንፈሳዊ ቀጠሮ ኬርለስ ከሆነ ምናልባት ይሄ ሶስተኛው ፈተና ያገኘን ይመስለኛል። ወዳጆቼ ከዚህ በኋላ ነገር ይገልበጥልን። ለሌላው የሚሆን ነገር ከጌታ የተረፈው ይሆን፣ ከሱ የተረፈ አሜን ናቸው። እንደዛ እኮ ነው የሚደረገው። በብሉይ ኪዳን የአንድ መቅደስ አለ። መቅደስ ውስጥ የሚቀመጥ ሁለተኛው ማለት ውጨኛው አደባባይ፣ ከዛ ቅድስት አለ፣ ቅድስተ ቅዱሳን አለ። ቅድስት ላይ በዚህኛው በኩል 7ቱ መቅረዝ ነው የምታገኟቸው። በዛኛው በኩል ደግሞ ጠረጴዛና 12 ህብስቶች አሉ። እነዚህ 12 ህብስቶች በየጊዜው ይቀያየራሉ። ማንም አይበላቸውም። አሜን ነው ወይ? የሚበሉት እዛ ጊዜያቸውን ጨርሰው ከወጡ በኋላ ሰውነታቸውን በጽድቅ የጠበቁ ሰዎች ይበሉታል። ዳዊት ዝላችኋል እየሮጠ ሲሄድ የሚበላ የለኝም ሲለው አይ እንዴት ነው ንጹህ ነው ያለው? አዎ ሲል ያንን ነው የሰጠው። ወዳጆቼ የእናንተ ህይወት እንደዛ ይሆንላችሁ። መጀመሪያ ትኩሱ ማንነታችሁ መቅደስ ይግባላችሁ፣ ክብሩ ጋር ይቆይላችሁ፣ ጸሎት ጋር ባይብሉ ጋር አምልኮ ጋር ይሆንላችሁ። ከዛ የተረፈ ነው ሱቅ፣ ከዛ የተረፈ ነው የተገለጠው ዓለም። ሃሌሉያ። ፈታኙ በዜሮ ወጣ። ጌታ የተባረከ ይሁን። yes ቆመን እንጸልያለን። ቴንክ ዩ ጂሰስ። እስቲ ከፍ አድርጉ ቀኝ እጃችሁን። ቴንክ ዩ ሎርድ። መንፈስ ቅዱስ ይህንን ስብከት ከፓርትነርስ ጋር በነበረን ፕሮግራም ላይ ነው ወደ ውስጥ ያመጣው እና ባሰላሰልኩት ቁጥር ይህንን አንድ ቦታ አንድ ትልቅ ቸርች ላይ አስተምራለሁ። እግዚአብሔር ከዚህ ትምህርት በኋላ ህዝቤን ባረካለሁ ብሎኛል። ምክንያቱም መፈተኛችሁ ኃላፊነታችሁ ስለሆነ አስቀድሞ እግዚአብሔር ይህንን ዕውቀት ወደ እናንተ ካስጠጋ ከዚህ በኋላ ጊዜያዊ ረሃብህን ጠብቆ ሰይጣን ስምን አይመታውም። አንተ እጅ ላይ እንጀራ የሚበዛበት ዘመን አለ። ሺዎች ከእጅ የሚበሉበት ጠግበው የሚያተርፉበት ዘመን አለ። በናዝሬቱ በጌታ በኢየሱስ ስም ጌታ ሆይ ጸልያለሁ። አሁን ያለጉለት ስማቸውን እንዳይመታባቸው፣ ኮንፊደንሳቸውን እንዳይመታባቸው